እህል ውሃ የሕይወታችን አንዱ ገጽ መጀመሪያ። እህል ውሃ ከአገር ውስጥ እስከ ዓለም አቀፍ በሕይወት ጉዞ ውስጥ የትም መቼም እህል ውሃ አለ። እህል ውሃ ትዳር፣ ቤተሰባዊነት፣ ጓደኝነት፣ ጉርብትና በልዩ አቀራረብ በጋራና በአብሮነት ይገለጣሉ። የዛሬው እንግዳችን ወይዘሮ ወይንሸት በዛብህ ናቸው። ወይዘሮ ወይንሸት ከእናታቸው እልፍነሽ አለሙና ከአባታቸው በዛብህ ታከለ 1976 ለቤተሰቦቻቸው አራተኛ ልጅ ሆነው በምስራቅ ባሌ ዞን ጅዳ ቀበሌ ገበሬ ማህበር ተወለዱ። ሙሉ ህይወታቸውን በትምህርትና ልጆቻችን በሚመለከት ጉዳይ ላይ ያሳለፉት ወይዘሮ ወይንሸት የዛሬው የእህል ውሃ ፕሮግራማችን እንግዳ ሆነው የእህል ውሃ መንገዳቸውን ያስቃኙናል። ባለትዳርና የሁለት ልጆች እናት የሆኑት ወይዘሮ ወይንሸት በትውልድ መንደራቸው በጎደሉ ነገሮችና የልጆቻችን ነገር አሳስቧቸው ብዙ ጊዜ በማህበራዊ ሚዲያ በመጻፍ ይታወቃሉ። ከተማሪዎች ተለይቶ መኖር የማይችሉ አይነት ሰውም ናቸው። ቆይታችን ይቀጥላል። ያላችሁት በአራዳ ኤፍኤም 95.1 ነው። መልካም ቆይታ። ሄሎ ወይኒ፣ መጀመሪያ ነገር እንግዲህ ጥሪያችንን ወደ ኢንተርቪው እንድናደርግሽ መልካም ፈቃደኛ ሆነሽ ስለመጣሽ እናመሰግናለን። በዚሁ አጋጣሚ እንግዲህ ያው ሳስተዋውቅሽ ከአንቱታ ወደ አንቺታ ስቀየር ያው ቅር እንደማትሰኛ ገምታለሁ። ምክንያቱም አንደኛ መምህር ነሽ። መምህርን ብዙን ጊዜ እንግዲህ አንተ ብለን የመጥራት ልምዶች አሉ፣ ወላጅ ስንሆን ማለት ነው። ሁለተኛ ደግሞ ለአንቱታ የምትጋበዥ አይነትም እድሜ ውስጥ አይደለም ያለሽው። እሺ ችግር የለውም ማለት አንቺ በላይ። እሺ ጥሩ። እስቲ መጀመሪያ ነገር እንግዲህ ወይንሸት ማንናት የሚለውን ነገር እስቲ ከራሱ አንደበት እንስማ። ያው መጀመሪያ ላይ እንግዲህ መግቢያሽን ማንነትሽን፣ የማን ልጅ እንደተሆንሽ፣ መቼ እንደተወለድሽ እነዛ ነገሮች እንግዲህ እንደ መግቢያ ተናግሬ ያለሁኝና ከአንቺ ደግሞ እስቲ እንስማው። ወይንሸት በዛብህ እባላለሁ። የተወለድኩት በኦሮሚያ ክልል በአሁኗ ምስራቅ ባሌ ዞን ጊንር ወረዳ፣ አሁን ዞን ሆኗል፣ በፊት ወረዳ ነበረና ጅዳ ቀበና የምትባል የገጠር ቀበሌ ማህበር አለች እና እዛ ነበረ በ1976 ዓመተ ምህረት ከአባቴ አቶ በዛብህ ታከለና ከእናቴ እልፍነሽ አለሙ የተወለድኩት አራተኛ ልጅ ሆኜ ማለት ነው። እስቲ ስለ አንቺ ከመናገራችን በፊት ያቺ የተወለድሽባት ባሌ ውስጥ የምትገኘዋ የገጠር መንደር ምን ትመስላለች? ስለ መንደሯ እናውራ። መንደሯ በጣም የሚገርም ትዝታ አለኝ። እኔ ቆይቻለሁ ከዛ የወጣሁት። ግን ምንድነው ሰፈሯ ምንም ነገር ቢዘራባት ምታበቅል ምድር፣ ቀበና የተባለችበትም ደግሞ ወንዝ አለ፣ ቀበና ወንዝ ማለት ነውና በሱ ነው ስያሜዋን ያገኘችው። ሰፈሩ ህዝቡ በጣም የሚገርም ማለት መወለዴ ብቻ ነው እኔን የበዛብህ ልጅ ያስባለኝ እንጂ ማን እንዳሳደገክ እንኳን የማታውቅበት ከላይ እስከታች ያለው ልጅ እንደዚህ ባንድ መደዳ ያለው ቤተሰብ በጠቅላላ መሃሉ ቤቱ ክፍት ነው ማለት አጥሩ ክፍት ነው። ስለዚህ ከላይ ያለው ቤት እስከታች እስከሄድ 8 or 9 አባወራ ቤት መሃል አጥሩ ክፍት ነው ማለት ነው። የትኛውን ቤት ልትሄድ ትችላለህ ማለት ነው። ቡና እንደዛ የሚጠራራ እንደዛ አይነት ማህበረሰብ ውስጥ ነው የልጅነት ጊዜን ያሳለፍኩትና ቀበና በጣም የሚገርም ሰፊ የሆነ ገላጣ ሜዳ ላይ ነው የምትገኘው። ግን በደን ከግማሽ በላይ ሰፈሯን የከበባት ደን ነበረ። ያ ደን ኦግሎ ይባላል በወዲህ በኩል። የጫካው ስያሜው የተለያየ ነው። ቀበና ወንዝም ከጥግ እስከ ጥግ ደን ነው ያለውና ግን ወንዝ አለ። በበጋ ጊዜ ደግሞ ወንዙ ሲደርቅ እዛ አካባቢ ያለው ነዋሪ ምን ያደርጋል? ጉድጓድ ይቆፍራል እዛ ወንዙ ላይ ማለት ነው። ያ ወንዝ የሚቆፈረው ጉድጓድ ደግሞ ኤላ ይባላል። ምን ማለት ነው? ኤላ ማለት የተቆፈረው ጉድጓድ እስከ 2 ሜትር እስከ 8 እስከ 9 ሜትርም ወደታች ይቆፈርና ምንጭ ነው የሚያመነጨው ማለት ነው። ለምሳሌ ማታ ከውስጡ ያለውን ውሃ በሙሉ ለመጠጥም ለከብትም ለሁሉም ነገር እሱን ውሃ ነው የምንጠቀመው። የቧንቧ ውሃ የለም ነበር የዛን ጊዜና ከዛ በጣም ትሄድና ትጠብቃለህ ሌላ ሰው መጥቶ እንዳይቀዳብህ ማለት ነው። ከዛ ለቤት የሚሆነው ውሃ ከተቀዳ በኋላ ከብቶች ይመጣሉ። ከብቶች ውሃ ሊጠጡ ላሞች ከታለቡ ምናምን በኋላ ረፈድፈድ ሲል ከብቶች ይመጣሉ። ለቤት የሚቀዳው ከተቀዳ በቃ ከተደረገ በኋላ እዛው ወንዙ ማለት ነው። እዛ ማጠጫው ደግሞ በጭቃ የሚሰራ ገንዳ ነው።
ረዘም ያለ 7-8 ከብቶች የሚጠጡበት እሱ ደግሞ ናኒጋ ይባላል። እዛ ናኒጋ ውስጥ ነው በጭቃ ይለቀለቃል። በራሱ የተቦካ ጥቁር አፈር ነው መሬቱና በሱ ይለቀለቃል። የሚለቀለቀው ለምንድነው? መለሰን እንደማለት ነው በሲሚንቶና ውሃው ወደ ውስጥ እንዳይፈስ ከብቶቹ እዛ ጋር መጥተው ይጠጣሉ። እነሱም ካጠጡ በኋላ ያንን ተሸኘዋለ ማለት ነው። ከብቶቹ ወደ ስምሪታቸው ይሄዳል። ከብቶቹን ያጠጣው ቤተሰቡም የመጠጥ ውሃውንና ለቤት መስሪያ የሚሆነውን ይዞ ይሄዳል። ከዛ በጠዋት ሌላው እንዳይጠብቅብህ በጣም ይቀዘቅዛሉ። ወንዙ ቅዝቃዜው ብርዱ ይሄን ጊዜ በተለይ በጣም ነው ኃይለኛ የሆነ ቅዝቃዜ ያለውና ሰፈሯ ይሄ ሆኖ ከዚህ ውጪ በደርግ ጊዜ ሰፊ የሆነ ዙሪያዋን የእርሻ መሬት አለው። የእርሻ መሬቱ ውስጥ እኔ በምን ያህል ስፋት ልገልጽልክ እንደምችል አላቅምና በጣም ሰፊ ነው የእርሻ መሬቱ። በሆነ ሰዓት ለኢንቨስተሮች ተሰጥቶ ነበርና ኢንቨስተሮች ነበሩ የሚያሳርሱት ማለት ነው። ከዛ ድጋሚ አሁን ደግሞ ለገበሬ ተብሎ የተወሰነ ቦታ አሉ አሁንም ያንን የሚያሳርሱት ማለት ነውና ስንዴ ይመርታል። ስንዴና ገብስ በቃ መነሻውም መሰረቱም እዛ ነው ብል ማጋነን አይሆንም። አጠቃላይ ባሌ በተለይ እዛ አካባቢ በጣም ይገርመኛልና ቀበና በትንሹ እቺ ነው የምትመስለው በትንሹ ማለት ነው። ብዙ ጊዜ ስለ ተወለድሽባት ኤሪያ በጣም ስፍስፍ ብለሽ ነው የምታወሪው። አንዳንድ ጊዜም ደግሞ እንግዲህ ሶሻል ሚዲያ ላይ እንደው ስትጽፊም የሆነ ነገር የጎደለባትም ነገር ስለሆነ ቅር ተሰኝተሽ የምጽፊያቸውን ነገሮችም አያለሁኝ ወይ ደግሞ አንብቤያቸዋለሁኝ እና ወደ እሱ እንመጣበታለን። ወላጆችሽ በምን ስራ ላይ ተሰማሩ ነበሩ? እናቴ ቤት እመቤት እኛን የማሳደግ ስራ ነበር ኃላፊነቷ። አባቴ ደግሞ ገበሬም ነው። የሆነ ሰዓት ከዛ ከብቶች እያስነዳ አዳማም ሰንጋ ነጋዴ የሚባለውን አይነት እንትንም ነበረው። እህልም ስንዴ ምናምን እዛው እየገዛ ደግሞ ለልጆች ነጋዴዎችም ያስረክብ ነበረ። ግን ሙሉ በሙሉ የቤታችን እንትን መሰረት ያደረገው ግብርናውን ነበር። ግብርናም ነጋዴም ሁለቱም ደባልቀው ነበር ነበር። አስተዳደጋችሁ እንዴት ነበር ህፃንነትሽ? እንግዲህ አስተዳደጋችን ልጅነቴን እንዳልኩክ ብዙዎቻችን የማህበረሰቡ ውጤቶች ነን ብዬ ነው የማስበው። ግን የቤተሰቦቼ ድርሻ ቀላል አይደለም። በተለይ አባታችን ማለት ነውና በጣም ነው የሚገርመኝ አባቴ ልጅ አስተዳደግ ለኛ ያለው እንትን ጓደኛ ነው የሚመስልክ፣ አባትም ነው የሚመስልክ፣ ወንድምም ነው የሚመስልክ እና አባቴ በጣም የሚገርመኝ ኳሊቲው ጫና ማድረስ እኛ ላይ ጫና አያደርስም። ልክ ራሳችንን እንኳን አድገን ስናቅ ምንድነው የሚለን ነጋዴ መሆን ከፈለጋችሁ ገበያው አሳያችኋለሁ፣ መማር ከፈለጋችሁ ትምህርት ቤት ወስዳችኋለሁ፣ አገባለሁ ካላችሁ ሰርግ ደግሳለሁ፣ ወይም ደግሞ ቦዘኔ ወይ እንትን መሆን ከፈለጋችሁ ደግሞ ከተማውን አሳያችኋለሁ ይለን ነበረ። እና እኔ ለቤቱ አራተኛ ልጅ ነኝ። ከኔ በላይ ያሉት ወደ ንግዱ ወደ ሌላው የሞያ አንተ ሲሄዱ እኔና ከኔ በታች ያለነው ደግሞ ወደ ትምህርቱ ነው የመጣ ነው። መዋለ ህጻናት የለም። ቀጥታ 5-6 አመት ሲሆነን አንደኛ ክፍል ነው የጀመርነው። ከአንደኛ ክፍል ጀምረን ነው ትምህርት። በአካባቢያችሁ ሌላ ቦታ ላይ እንደተለመዱ የቄስ ትምህርት ቤቶች አልነበሩም? አልሄዳችሁም? ገጠር ስለሆነ የቄስ ትምህርት ቤት የለም እኛ ጋር ማለት ነው። እንደዛ አይነት ትምህርትም አልነበረም የለም። እንዲሁ ብቻ ሃይማኖታዊ ትምህርቱን የሆኑ ቄስ ነበሩ። ሰፈር ልጆችን ሰብስበው እንትን ይሉናል እንጂ ትምህርት አንድ ብለን ፊደል የቆጠርነው ትምህርት ቤት ነው ሁላችን። ቀጥታ ትምህርት ቤት ስትገቡ አልከበደም ትምህርቱ? የሚመስለኝ እንግዲህ እንደ አካባቢው ያው መምህሩም ታች ድረስ ወርዶልህ ነው የሚመጣው። ስለዚህ ታች ድረስ ወርዶ ከፊደል ከቁጥር ስለሚያስጀምረን እንደውም በጣም ጥሩ ተማሪዎችም ነበርን ያን እንትን ማለት ነው። ያ ነገር እንዳሁኑ መዋለ ህጻናት ምናምን የዚህ አይነት የትምህርት እድል ቢኖረን በዛን ሰዓት ብያስባለሁና ግን በዛም ውስጥ ቢሆን ያለውን ቻሌንጅ ተቋቁመን ትምህርቱ ላይ ነው አዘን ብለን ይቀጥል ነው። ቅርብ ነበር ትምህርት ቤቶቻችሁ ወይስ ሩቅ ቦታ ነበር ተጓዛችሁ ተማሩ የነበረው? አንደኛና ሁለተኛ ክፍል እዛው፣ ከዛም ተመልሼ ሶስተኛና አራተኛ ክፍል ነው። አራተኛና አምስተኛ ክፍል ከቤታችን እንዳልኩ ከአባቴ ከብቶች ወደ አዳማ ያስነዳ ነበር ብያለሁ በሬ።
ከሰፈራችን ሺኪብሮ የሚባል ቦታ አለ፣ ደን ነው። ስያሜውን ያገኘው በዛ ደን ነው። ያ ሰፈር ያ ቦታ ከቤታችን 10 ኪሎ ሜትር ይርቃል፣ ከትምህርት ቤቱ ማለት ነው። አንደኛና ሁለተኛ ኦልሞስት 3-4 ደቂቃ ሄደን ነው የምንገባው። ትምህርት ቤት ጋር ነው ቤታችን። ግን ለነዛ ከብቶች ሲባል የግድ ምን የሚባል ቦታ አለ፣ ኡራኔ የሚባል አለ። ኡራኔ ማለት ከሰፈሩ ወጥተህ ብዙ ሳር ያለበት ሜዳ ያለበት የከብቶች መኖ በቀላሉ የምታገኝበት ቦታ መሄድ ማለት ነው። ውሃ አለ ምን አለ ወደዛ ማለት ነው። ስለዚህ የግድ እነዛ የተገዙት ከብቶች በሬዎቹ ትንሽ ሰውነታቸው እስኪያገግም እስኪወፍሩ ድረስ ሳር በደንብ መመገብ አለባቸው። ያንን ለማድረግ ሰፈሩ ራቅ ያለ ቦታ ወደዚህ ነው የኛ እርሻ መሬትና እዛ አካባቢ ላይ ገባል። 40 ደቂቃ ጠዋት ተነስተን በእግራችን እንሄድ ነበረ። እኔና ታናሽ እህቴ ማለት ነው። ሌሎቹ ሌላ ቦታ ነበሩ የነበሩት ማለት ነው። የስንት ዓመት ልጅ ሆነሽ ነው ያን ትሄዱ የነበረው? 4ኛ ክፍል ማለት እንግዲህ ኦልሞስት 10 ዓመት ወይ 9 ዓመት አካባቢ ማለት ነው። የዛን ጊዜ 40 ደቂቃ ጠዋት እንሄዳለን፣ 40 ደቂቃ ደግሞ ተመልሰን ማታ መተን ቤተሰብ ጋር እናድራለን። አካባቢያችሁ ወላጆች ግን ልጆቻቸውን ወደ ትምህርት ቤት የመላክ ልምዱ በብዛት አለ ልበል ባሊ አካባቢ ላይ? ምክንያቱም ከዚህ በፊትም ሌሎች እንደዚሁ ኢንተርቪው ያደረኳቸው ሰዎች ነበሩና ማለት ሌላ ገጠር አካባቢ ላይ ከምንመለከተው በተሻለ ሁኔታ ላይ ለትምህርት አዌርነስ ያለው ማህበረሰብ ይመስለኛል። እናንተም ጋር እንደዛ ነው? ይሄ እስኪት መጣ? እኔ የሚመስለኝ ቢያንስ ሁሉም ቤተሰብ በምልህ ደረጃ ልጁ ወደ ትምህርት ቤት ማስኬድ ትልቅ ቦታ ነው የሚሰጠው ለትምህርት ማለት ነው የሚመስለኝ። ግን ይሄ መሰረተ ትምህርት የለም ደርግ ጊዜ ይሰጥ የነበረው በሱ የሆነ በቃ ኦልሞስት አልተማረ የምትለው ሰው እንኳን ማንበብንና ፊደል መለየትን የሆኑ ቁጥሮችን ያውቃል። ስለዚህ ቁጭት ውስጥ አለ። ብዙ ሰው እንዲቀርብ ብለ ቁጭ ብለህ ቤት ውስጥ ያለውን ሰው ስታወራው ተምሬ ቢሆን ይልሃል እና ያ ቁጭት አለና አብዛኛው ሰው ልጁን ወደ ትምህርት ቤት መላክ ቅድሚያ ነው የሚሰጠው። የሱ የግብርና ስራውን እንትን ቢልም ከዛ ስትገባ ታግዛለህ እንጂ ልጅ ደረሰ ለትምህርት ማለት ትምህርት ቤት መሄድ እንደ ግዴታ ነው የሚታየው። እንግዲህ ቤታችሁ ውስጥ ያው 7 ልጆች ናቸው የነበራችሁት። ከዛ ውስጥ ደግሞ 4ኛዋ ልጅ አንቺ ነሽ። ካንቺ በላይ ሴቶች አሉ? አንድ ሴት አለች። እና ቀደም ብሎ የነበረ አሁን ቢሆን በትንሹ የቀነሰ ግን ሙሉ ለሙሉ ያልተቀረፈ የቤት ውስጥ የስራ ጫናዎች ሴቶች ላይ ይወድቃሉ። እናንተ ቤት እንደዛ አልነበረም? ከነበረ እስከ ትምህርት ጋር እንዴት አብሮ መሄድ ቻለ? ሁላችንም ነው ስራ የምንሰራው እኛ ቤት፣ ወንዱም ሴቱም ማለት ነው። እንደውም እኔ ታላቅ ወንድሜ ነው ዶሮ እንዴት እንደሚገነጠል ሁሉ ያሳየኝ ማለት ነው። እና እኩል ነው ስራውን የምንሰራው። ምንም ቢሆን እኛ በዛ ያለውን እንደ እንትን ብንሰራውም ግን የተሻለ ወንዱም ሴቱም እኩል እንሰራለን። እኔ ቁርስ የምሰራ ከሆነ ቤት ያጸዳል፣ መኝታ ያነጥፋል፣ እቃ ያጥባል። ወጥ ልሰራ ከሆነ እንጨት ፈልጦ ያመጣል ወይ እሳት ሳያይዝ የሆነ ነገር እናደርግ ነበር በጋራ ማለት ነው። ስራ ጫና አለ። ግን እኔ ብዙ የቤት ውስጥ ስራ አልወድም ነበር ማለት ወደ መቆፈር ምናምን እንደዛ አይነት ነገር መርጥ ነበርና የትኛውንም ስራ ለምጄን ያደኩት። ግን ከኔ በላይና ከኔ በታች 2 እህቶች ነው ያሉኝ። አንዷ ታናሽ አንዷ ታላቅ ማለት ነው። የነሱን ሀል ግን ቤት ውስጥ ስራ አልሰራውም። በጣም ከባድ ነው ስራው እዛ ማለት ገብስ ይወቀጣል በሙቀጫ ማለት ነው። የዛን ጊዜ ሲወቀጥ እጅም ልጥልጥ ነው የሚያደርገው። እኔ ደግሞ በጣም ቀጫጫ ከመሆኔ የተነሳ መውቀጥ አልወድም። ዘነዘናውን ራሱ እንዲያንስቼ ለመምታት እጄ እንትን ይልብኛልና ልክ ገብስ ሊወቀጥ ሙቀጫ ሲዘጋጅ ወይ ገብሱ ሲዘጋጅ ዋንዛ ግቢ ውስጥ አለው ዋንዛ ዛፍ። እኔ ቅጠሉ መሀል እጄ ተደብቄ እነሱ እስኪጨርሱ እነሱ ነው ያለው። ሲጨርሱ በቅርንጫፉ ወርድና ዞር ይመጣለው ማለት ነው። ይሄን ነበር ሲባል ወይርሰው ቦታ ነኝ የሆነ ቦታ ላለው እኛን ማረጋው ለምንድነው ያንን ፓርት አልወደውም። እና ይሄ የከብቶች እበት ማንሳትና ቤት መለቅለቅ እንዲህ ኩበት ጥፍጥፍ መጠፍጠፍ ምናምን እሱ ላይ በጣም ማልወደው ሰው ማስወጃቸው ሰዎች። ግን አሁን ሌላ ከመሰሉ ስራ አኳያ እነሱ ከባድ ናቸው ወይስ ዝም ብሎ ያለ መውደድ ነው?
ቀደም ብለሽ ነገርሽኝ ምናልባት ያኛው ጉልበት የሚፈልግ ነው ይሄኛው ሰርች ባላየው ዝም ብሎ ብቻ ማለት ቴክኒካሊ የሆነ ነገር ብቻ ያለ እውቀት የሚፈልግ እንጂ ከባድ መስሎ ስላልታየኝ ነው ምናልባት እንግዲህ ስላላየኸው ነው አንደኛ ሳትፋየው ነው እነሱ በኔ ማለት አይረኩበትም በሚሰራው ነገር ማለት ነው ቤቱን ለቅልቄ መልሰው ይለቀሉ የሆነ ቦታ ወይ ዘልያለው ወይ ሆነ ቦታ ቤቱን ትጨዋለው ማለት ነው እዛ ስጠፈጥፈው ባካፋ ምናምን አነሳውና እኔ ላውሊ እንዲደመድማለሁ መልሰው እኔ የተፈጠፍኩትን አንስተው አብጥቶ ሲያስተካክሉት የኩበት ውበት ምናምን ያልኩ እኔ ቀለድባቸዋለሁ ማለት ነው እኔ እዛ ጋር እንትኑን ውስጥ ከደረቀ ድረስ ለምንድነው ሳት ነው የሚገባው ለምንድነው ውበቱ ነው እነሱ ደግሞ የሆነ በቃ አሳምረው የሆነ ጥብኛ ዳቦ አስመስለው እና በዛ ምክንያት በቃ የበለጠ እነሱም እንደዛ ስለሚያደርጉ የበለጠ ያስጠላኝ ነው የሚመጣውና ቆፍሪ በባል ይሻለኛል ኦኬ ከብት ይዞ ውሃ ማጠጣቱ ስራ እዛዛ ላይ ተሳተፊ ነበር እኔ ሁሉንም ነው የሰራሁት ትኛውንም ማለት ነው ውሃ በገንቦ ቀድቻለሁ ከብቶች ጠብቅ ያለው ጥጆች ከጥጃ ጀምሬ ማለት ነው ለምን ቤት ውስጥ ካለው ስራ በላይ በጣም የሚያዝናናኝ እዛ ቦታ መሄድ ነው በብዛት ምን ጠብቀው መቼ ነው ክረምት ነው ክረምት ደግሞ በቆሎ እሸት ይደርሳል ጥንቅሽ አለ ከዛ ግራር ዛፎች አሉ የደረቀ ግራር ስር እሳት እንለኩስና በቆሎን ገንጥለን አምጥተን እዛ በቆሎን ጠብሳለን የስንዴ ወጠላ የአተርን ኩቶ ምናምን የሚባል አለ በዛ ከብቶቹ በቃ ሳሩ ሰንበሌጥ እንዲያረክ ነው የምትሄደው አትታይም አንተ ራሱ ማለት ነው ስለዚህ ከብቶቹን በተወሰነ መጠን ገለጥ ያለው ቦታ ላይ ታረጋቸዋል የትም አይሄዱ እዛው ውሃ ይጠጣሉ ክረምት በየቦታው ውሃ ነው የሚይዘው ሜዳ ሁሉ ማለት ነው እዛው ውሃ ይጠጣሉ እዛው ይበላሉ እዛው ይተኛሉ ሰዓቱ ሲደርስ ይዘምሄድ ነው አንተ መጫወት ቀኑ ሙሉ ታሳልፈው ማለት ነውና በጣም ደስ የሚል ጊዜ ነበር ምን አይነት ነበር ገጠር በዛን ዘመን ጨዋታዎቻችሁ እስኪ በኋላ ወደፊት ደግሞ ስለ ልጆች ስናወራ ከልጆች ጋር ታወዳድሪና ግን እናንተ ጨዋታ ምን ይመስሉ ነበር እንዴት ነበሩ የዛንጆች ጨዋታ የትኛው ነበር ጭቃ ማብኳት ይሄ ቦምብ መስራት የለም እንዲ ጭቃውን እናድበለብልና መሐሉን እንከፍተዋለን ከዛ እሱ ውስጥ ትንሽ እናድበለብልና ተፈናጣሪ ቦምብ ምንለው አለ ተወርዋሪ ቦምብ ምንለው አለ ተወርዋሪ ምንለው ድፍን እናረጋውና ውስጡ ጠጠር ወይ ሆነ ነገር ከተን ስንወረውረው ይጮሃል እና መንገዱን ማዳጥ የለም ኦኬ ልጭልጭ እንዲል ማለት ነው እሱን ማረግ ውሃ መገደብ ከዛ ደግሞ ጉርጓድን ቆፍርና ቲርጋ ነው የሚባለው አላቅም ሌላ ስም ካለው ቲርጋ ማለት ከፍ ያለ ቦታ ላይ እንደዚህ ቦታ ላይ ይጎረጎድና ጉርጓዳ ነገር ተሰራና ከርቀቱ ነው የቁልፍ አዝራር አለ አይደል እሱን ወርውሮ እዛ ጉርጓድ ውስጥ መክተት ነው ምንድነው የሚባለው እሱ ቲርጋ ነው የሚባለው ወይ በልብስ አዝራር ወይ ደግሞ በባልጩት ሳንቲም እንኳን አይኖርም ምናልባት እንቁጣጣሽ አካባቢ እንደዛ አይነት ጨዋታዎች እንጫወታለን አዝራሩን ልብሳችሁን እየበጠሳችሁ ነው አዎ ምናልባት የኛ ከሌለው በቃ ይዛን ሰሞን የቤተሰብ ሁሉ አለቀ ካፖርት ነው ቁጣዎች ነበሩ አንቺ ወጣሽው አንተና አው ትባላለህ ግን መልሰ ዛሬ ከበጠስክ ሌላ ካተረፍክበት አሁን ልትሰኪያለሽ ትሰፊያቸዋለሽ ትሰፋዋለና ገመድ ዝላይ ብቻ የትኛውንም አሁን አንዳንድ ጨዋታዎች ይጫወታሉ ጠጠር እንጫወታለን እንደዛ አይነት ጨዋታና የወንጭፍ ደግሞ ግጥም የወንጭፍ ግጥሚያ ማለት ከወዲኛ የወዲ ሌላ ሰፈር አለ ከወዲያ ሌላ ሰፈር አለ ያ ሰፈርና ይሄ ሰፈር በወንጭፍ እንጋጠማለን እንግዲህ እዛ ላይ አይንም ሊጠፋ ይችላል ጥርስም ሊሰበር ይችላል ልትፈነከትም ትችላለህ ወንጭ ምንድነው እሱ ተወናጭፉት ድንጋይ ነው ድንጋይ ማለት ትልልቅ ሰው ከሌለ በቃ ታይ ሚለን ከሌለ ወይ አንዱ ሲደማ ነው የሚቆመው ማለት ነው ያ ወንጭፉ ማለት ነው በቃ እንግዲህ የልጅ ጦርነት ፈጥራችሁ ነበር ማለት ነው እንደዛ ነበር ግን ዞረን አንድ ላይ ነን ያለ ነው ማለት ነው ከዛ ጫውታ በኋላ ይበቃል ከተባለ አንዱ በቃ ደክሞኛል ብሎ ካለ መልሰን ተቃቅፈን አብረን ስንጫወት አይናለን ለዛ ህል ብቻ
በጣም ደስ ይላል። ተራርቀን እንደዛ ነው። ጥሩ እንግዲህ ያላችሁት በአራዳ ኤፍኤም 95.1 የእህል ውሃ ፕሮግራም ላይ ነው። እንግዲህ የዛሬ እንግዳችን ወይንሸት ናት። እንቀጥላለን። ቅድም ወደ ኋላ ልመልስሽና ካልሽ ነገር ውስጥ በተለይ ውሃ ከብቶችን የምታጠጡበት ቦታ ላይ ይሄ እንዲጠጣ የምታደርጉበት በጭቃ ይደመደማል ያልሽ እንትን ጭቃው ማለት እንደ ሲሚንቶ እዛው ይያዛል ወይስ ውሃው ጋር አብሮ የሚሄድ ነገር የለውም? ያስ ቦታ የወል ነው ወይስ የግል መጠቀሚያ ነው? እያንዳንዱ ሰው የራሱ ጉድጓድ ነው ያለው። ለምሳሌ ከዚህ እስከዛ ድረስ በዚህ ጋር በቀኝና በግራ ጉድጓዱ ይቆፈራል። ከዛ እዛው የኛው ጉድጓድ ጋር ኤላ የሚባለው ጋር እንደ ገንዳ ተሰራለ። ገንዳ እንዲ 4 ማዕዘን አድርገን እንሰራለን። ከዛ ባፈር ነው የሚሰራው በጭቃ ማለት ነው። እዛው ያ ጉድጓድ ሲቆፈር ጭቃው ነው የሚወጣው። በዛ ጭቃ እንለቀልቀዋለን። ውሃ እንትን አይሄድም ውሃው አልፎ ምና ደረቅ ፀሐይ ላይ ሲሆን ይሰነጣጠቅና ውሃ ሲጨምርበት ውሃውን ይመጣዋል። ጠዋት እንደዛ የምንለቀልቅበት ዋናው ምክንያት ምንድነው? በቃ ልክ ሊሾ የተሰራ ሲሚንቶ አለ አይደል? እንደዛ ነው የሚሆነው። ስለዚህ ውሃውን ወዴትም አይወስደውም ማለት ነው። ከብቶቹ እዛው ላይ ጠጥተው ያበቃል። ስለዚህ ቦታውን ቀድሞ በያዘ ነው ወይስ ያ ቦታ ሁሉ ጊዜ የናንተ ሁሌም የናንተ ነው? ማን ሰጣችሁ? ማን የናንተ ያደረገው? በቃ በሆነ አጋጣሚ የደቆፈርክ በቃ ያንተው የእንትና ኤላ ይባላል። በቃ ሁሌም የናንተ ነው ማለት ነው። ግን ያው በየጊዜው እንግዲህ ቤተሰብ እየጨመረ ሲመጣ ቦታዎች አሉ ሌላ ተጨማሪ በታለ ቢፈልግ ሰው ማለት ነው። ወንዙ ረጅም ከመሆኑ የተነሳ ከሆነው ጥግ የሆነ ጥግ ነው የሚሄደው። በጣም ብዙ ቦታ ይኖራል ማለት ብዙ ቦታ አለ። ስለዚህ በቆፈርክ ቁጥር ውሃውን ደግሞ ታገኘዋለህ። በቀላሉ ነው የሚወጣው። ጥሩ። በእንደዚህ አይነት ሁኔታ እንግዲህ ትምህርት ቤትም ወላጆች እንግዲህ ለማስተማር ፍቃደኛ ነበረ። ፍቃደኝነት ብቻ ሳይሆን አስገዳጆችም አልነበሩም። አንቺ ከፈቀድሽ ነው እና መማርን ፈቀድሽና ትምህርት ቤት ገባሽ። ስንት ልጆች ናችሁ ትምህርት ቤት የገባችሁት ከመካከላችሁ ከ7 ውስጥ? ሁላችሁም። እሺ፣ እንዴት ነበር የትምህርት ቤት ቦታችሁ? ትምህርት ቤታችሁ ግማሽ ቀን ነበረ በዛን ዘመን ወይስ ሙሉ ቀን ነበር የምትማሩት? ግማሽ ቀን ነበረ። ከዛ ታናናሾቼ ግን እስከ 9 ሰዓት የተማረ ነበረ ከቤታችን። ግን በብዛት የተማርነው ግማሽ ቀን ነው። ኦኬ። ያው እንግዲህ የ40 ደቂቃ ጉዞ ሄድሽም ተማሪ ነበር። መምህራኖችሽ እንዴት ነበር? የትምህርቱ አሰጣጥ ምን ነበረው? እስኪ እንመለስ፣ ትምህርት ቤታችሁን እንግባ። የዛን ጊዜ እንግዲህ ያው የድሮ መምህራን የምናውቃቸው ናቸው። አባትም ናቸው፣ መምህርም ናቸው። ውጭ እንኳን ያጠፋውን ጠብቀው ትምህርት ቤት ነው የሚገርፉት ማለት ነው። እንዳሁኑ ጓደኛ ለማድረግ በጣም ከባድ ነው። በዚህ ሲመጡ በዛ ነው ሸሽተናቸው የምንሄደው ማለት ነው መምህራኖቻችንን። እና እንደ ጊዜው እንግዲህ ያው አሁንም ላይ የምታየውን ነገር ታያለህ። የዛን ጊዜ አሁን ላይ ሆኜ ሳስበው በጣም የምወዳቸው መምህራኖች በጣም ደስ ብሎኝ እስኪመጡ የምንቸኩለው እንዳለ ሁሉ ባልማርም ደግሞ ብዬ የምፈልገውን ትምህርት ነበረ። ያ ደግሞ የሚፈጥርብህ ምንድነው? ከመምህሩ ጋር በተያያዘ እነዛ አይነት ስሜቶች ሊፈጥርብህ ስለሚችል ማለት ነው። ግን አብዛኞቹ ጊዜው እንግዲህ ያለውን የዛን ጊዜ ዲቴል ያለውን ነገር አናቅም። እንደ ተማሪ ግን አልፈናል ተምረንበት ማለት ነው። ግን ማስታውሰው ነገር በጣም ይወዱኛል፣ በጣም ያበረታቱኛል። ብዙ ነገር ነበሩ፣ ሞራል ይሰጡኝ ነበር በጣም ማለት ነው ተማሪው። በዚህ በጣም ነበረ ደስ የሚል ጊዜ እንዳሳልፍ የሚያደርጉኝ አብዛኞቹ። ኦኬ። እንግዲህ ተማሪ በነበርሽበት ሰዓት ያው በጣም በፍቅር የምትወጃቸው እስኪገቡ የሚያስቸኩሉሽ መምህራኖች ነበሩ። የዛኑ ያህል ደግሞ ባልማር ብለሽ ደግሞ የጠላሻቸው መምህር ነበሩ። ሁለቱንም እስኪ ዘርዘር አድርገሽ አስረጂን። ለምን ወደድሻቸው እነዚህን? ለምን ጠላሽ እነዛኛዎችን? የተወሰነ ክፍል ደረጃ ላይ ስፖርት ትምህርት አልወድም ነበር። ለምን ብትለኝ እስከ 12ኛ ክፍል እስከማር ስፖርት ተምሬያለሁ። 400 ሜትር ሮጬ ጨርሼው አላውቅም። ፊት ነው የምሰለፈው። ሁሉም ከኋላ ዞሮ ሲመጣ እኔ በመሃል ነው አቋርጬ የምገባው። ከዛ ደግሞ ሙዚቃ የሚባል ትምህርት አለ። እሱንም ትምህርት አልወደውም። ማርክ የሚሰጠው ወይ በዘፈን ነው ወይ ስትጨፍር እስክስታውን ስትመጣ። እኔ ደግሞ እሱ ላይ የለውበት ማለት አልችልም። ያንንም ስፖርቱንም ደግሞ ሮጠክ እንትን በማለት ነው። እኔ በጂምናስቲክ ሰዓት የተሻለ ነው የምሰራው ስፖርቱን ማለት ነው። የመንጠላጠል መገለባበጥ ምናምን ለሱ ጥሩ ነው። ኳስ መምታት አልችልም። እንዲህ ሰርቤ መረቡን አሳልፌው አላውቅም። ስለዚህ ይጨነቅ ነበር አስተማሪዎቹ ሲመጡ ማለት ነውና ያንንም ሮጬ ስለማልጨርሰው ሲመጣ መምህሩ ይጨንቀኛል።
ለምን አልጨርሽም ብሎ ወይ ሊቆጣኝ ይችላል ወይ ሊገርፈኝ ይችላል ወይ ደግሞ ውጤቴን ይቀንሰዋል። በዛ ምክንያት በእነሱ ምክንያት ደግሞ ውጤቴ ዝቅ እንዲል ደግሞ አልፈልግም። በዛ ምክንያት ነው። ሌሎቹ ደግሞ በቃ በጣም ፊት ለፊት ነው የምቀመጠው። እኔ እስከ መጨረሻው ትምህርት ተማሪ የሚለው ስያሜ እስካላይ ድረስ ከአንድ ቁጥር ወንበር ከኋላ ተቀምጬ አላውቅም። በምንም ተአምር አልወድም። ፈተናም ይሁን ክላስም ይሁን ከፊት ነው የምቀመጠው እና እነዛ በጣም እስኪገቡ የምቸኩልላቸው ለምሳሌ ሂሳብ አስተማሪ፣ ሳይንስ አስተማሪ ሲመጣ፣ ህብረተሰብ አስተማሪ ሲመጣ፣ እንዲሁም ቋንቋ መምህራን ሲመጡ በጣም ነው በቃ ደስ ብሎኝ ነው እስኪመጡ ድረስ የምቸኩለው። ለምን በጣም አክቲቭ ፓርቲሲፓንት የሚባለው ተሳታፊ ተማሪ እንደዛ አይነት ነበርኩኝ ክፍል ውስጥና እነሱም ደግሞ በጣም ነበረ የሚያበረታቱኝና ደስ ይለኛል በጣም ማለት ነው። የትምህርት አቀባበልሽ እንዴት ነበረ? እንግዲህ አሁን ዘመን አፍተር ስኩል እንደዚህ ቱቶር የሚባል ነገር የለም። ግፋ ቢል እንግዲህ ድጋፍ የሚሰጡ እና እድለኛ ከሆንሽ እንግዲህ ታላላቆች ካሉ ነው። ከዛ በተጨማሪ ደግሞ የምትማሪ የነበረው ግማሽ ቀን ነው። ከዛ ባለፈ የቤት ውስጥ ስራዎች አሉ። ወላጆችም ደግሞ ከትምህርት ሰዓት በኋላ ቁጭ ብሎ ማጥናትን ብዙም የሚያበረታታ ወላጅ የነበረበት ጊዜ አልነበርም እና እንዴት ነበር? ታጠኝ ነበረ ወይስ በተፈጥሮሽ ትምህርት ላይ ጎበዝ ነበርሽ? እኔ ይሄ በማዳመጥ የሚማር አይነት ተማሪ ነበርኩኝ። አሁን ምን አይነት ተማሪ ነኝ ብዬ ከልጅነቴ ጀምሮ ያለውን ሳይ ያንን ነው። ክፍል ውስጥ የሰማሁትን ነገር አልቀርም ከትምህርት ቤት እንደውም አልቀርም እና በጣም ነው ማዳመጥ። መምህሩ ያለውን ምንም ነገር አረሳው እና ጥሩ ተማሪ ነበርኩኝ ማለት ጎበዝ ተማሪ ነበርኩኝ ኤሌመንተሪ ላይ በተለይ ማለት ነው። ግን ምን ገጠመሽ ካልከኝ ይሄ የካሪክለም መቀያየር ማለት ነው። የሆነ ያህል አንደኛ ክፍል እና ሁለተኛ ክፍል በአማርኛ ተማር፣ ከዛ ደግሞ ኦሮምኛ መጣ፣ ከዛ እንደገና ደግሞ መልሰን አምስተኛ ክፍል ሀሁ ቆጠርን፣ እስከ 6 ኦሮምኛውን ተማርን። እንደገና 7ኛ ክፍል ስንሄድ እንግሊዘኛ መጣ፣ ከዛ እንደገና ደግሞ ሌላ ትምህርት ተጨምሮ ሃይ ስኩል ስንገባ ደግሞ ሌላ ትምህርት ሆነ። ያ ምን ፈጠረ? የሆነውን ያወቀው እንግሊዘኛ እንግዲህ እንደ አንድ ትምህርት ነው እየተማርነው የነበረው ማለት ነው። በዛኛው ተምረው ወደዚህኛው ሲመጣ ትምህርቱ እየከበደ ይመጣ። ቤት ውስጥ የምታጠና ከሆነ ማንም ሰው እንዲነካህም በዛ አካባቢ እንዲያልፍም አይፈቀድለትም። የምታጠና ከሆነ ታጠና ነው። ግን ምንድን ነበረ ብዙ እንትኔ ቁጭ ብዬ የተማርኩትን ማየት አልነበረም። እኔ የቤት ስራዬን ሰራለሁ። የሚጠበቅብኝን ነገሮች መምህሩ የሰጠኝ ነገር ካለ ያልጨረስኩት የክፍል ስራ ካለ ጻፉ የተባልነው ኖት ካለ እሱን ሰራለሁ፣ ጨርሳለሁ ማለት ነው። ብዙውን ነገሬን ግን ክፍል ውስጥ ጨርሼ ነው መጣ። ላጥና የሚል ሰው ግን ማንም አይከለከልም። መብራት የለም፣ ጨለማ ነው። እኛ ጋር ኩራዝ ነው የምንጠቀመው ወይ ፋኖስ፣ አንዳንድ ጊዜ ማሾ ነው ያለው። ስለዚህ የቤት ስራ ምሰራ ከሆነ ለብቻ ኩራዝ ይደረግልሃል። እዛኛው ሌላኛው ቦታ ክፍል ውስጥ ገብተህ ቁጭ ብለህ እንድታጠናም እንድታነብም እንድትሰራም ትደረጋለህ። ብዙ ጊዜ ግን ቀን እንድንጨርስ ነው እነሱም የሚመክሩ። ለምን ያ የኩራዙን ጭስ ስላለ ማለት ነውና አባቴ በጣም ነበር እያንዳንዱ ነገራችንን በቻለው አቅም እንትን እንድንል የሚፈልገው ትምህርቱ ላይ ትኩረታችንን እንድናደርግ እንጂ ማንም ድጋፍ አድርጎለት አይደለም። በራሳችን ግን ጥረት ነው ምንማር ነበር። ይሄ 40 ሜትር እንግዲህ 40 ደቂቃ ርቀሽ ትማሪበት የነበር ትምህርት ቤት ምን ነበር የሚባለው ትምህርት ቤቱ? ጅዳ ቀበና። ኦኬ ጅዳ ቀበና። እስከ ስንተኛ ክፍል ተማርሽ? እስከ 6ኛ ክፍል። እስከ 6ኛ። ከዛ ወዴት ሄድሽ? ከዛ ወደ ጊነር ሄድኩኝ። ጊነር በፊት ግን 6ኛ ክፍል ሚኒስትሪ ነበረ ያዘመን። እኛ አልተፈተንኩም 6ኛ። የኛን ጊዜ ቆሞ ነበር እናንተ ጊዜ። ኦኬ ከዛ በኋላ እንግዲህ ወደ ጊነር ትምህርት ቤት 18 ኪሎ ሜትር ርቀን ቤት ተከራይተን እዛ ደግሞ መኖር ጀመረ። መመላለስ ይከብድ ነበር። እዛ በሳምንት ወይ በ15 ቀን አባቴ ይመጣል። እኛ ደግሞ በወር ምናምን እንሄዳለን ማለት ነው ቤተሰብ ጋር። ካገኘን ይሄ ጭነ መኪና አውራ ጎዳና ምናምን እህል የሚጭኑ መኪኖች አሉ። እነሱን ካገኘን በእነሱ እንሄዳለን። ካልሆነ ሰብሰብ ብለን አንድ አካባቢ ልጆች በእግራችን እንሄዳለን። 18 ኪሎ ሜትር። ቅዳሜ አርብ ከሰዓት ከትምህርት ቤት ወጥተን እንሄድና እሁድ ደግሞ እንመለሳለን ማለት ነው። ከዛ ሰኞ በጠዋት ወደ ትምህርት ቤታችን እንሄዳለን። 7ኛና 8 እስቲ 7ኛና 8ኛ የተማርሽበት ከቤተሰብ ተለይቼ ለመጀመሪያ ጊዜ መሰለኝ አይደለ? ከቤተሰብ ተለይቼ ስትኖሪ
ስለዚህ ከሰባተኛ ክፍል ጀመርሽ እንግዲህ ለመጀመሪያ ጊዜ መሰለኝ ከቤተሰብ ተለይተሽ ስትኖሪ ሲቀጥል ደግሞ ሴት ልጅ ነሽ እና እንዴ ስለዚህ ስድስተኛ ክፍል አርበሽ ወደ ጊነር ትምህርት ቤት ስትሄጂ አንደኛ ከቤትሽ እንዴት ወጣሽ? የእናትሽ ሌሎቻቸው በምን አይነት መልኩ ተመለከቱት? ከአንቺ በፊት መጀመሪያ ነገር የሄዱ ልጆች አሉ ታላላቆችሽ? ኦኬ ስለዚህ ልምዱ ነበር ማለት ነው። ከነሱ ጋር አብረሽ የተደባለቅሽው? አዎ ከታላቅ እህቴ ጋር። ኦኬ እሷ ቀድማ ግን ጀምራለች? እሷ ጀምራ 9ኛ ክፍል። ስለዚህ ሄደሽ ከሷ ጋር ነው መኖር የቀጠልሽው? ታላቅሽ ጋር ነው የገባሽው ማለት ነው። ግን አንቺ ስትሄጂ ሂደቱ እንዴት ነበረ? ሁሉም ሰው የሚያምነው እስከ 6ኛ ክፍል ከተማረ ከዛ በላይ እዛ ትምህርት ቤት ስለሌለ 7 ሲደርስ እዛ እንደሚሄድ ነው የሚያውቀው። ስለዚህ እኔ ያንን የማውቀው ከየት ነው? ምናልባት ትምህርት ቤት ስገባ ጀምሮ ከ6ኛ ክፍል ጀምሮ እዛ እነሱ ጋር ሆኜ እንደማልማር ከ7ኛ ክፍል ጀምሬ ያንን እያወቅኩ ነው የሄድኩት ማለት ነው። ስለዚህ ልክ ጊዜው ሲደርስ ታላቅ እህቴ ያለች እዛው ሰፈር ደግሞ እንደዚህ የጎረቤት አብረን ያደግን ልጆች ስንሄድ አንድ ላይ አንድ ግቢ ውስጥ ነበረ የተከራየ ነው ማለት ነው። ብዙ ሰርቪስ ቤቶች አሉት ቤቱ ግቢው። ስለዚህ እዛው ተከራይተን ገባን። እናትና አባቴን ታናናሾቼን ከነሱ ተለየው እንጂ ከዚህ ጋር ታላቅ እህቴ ያለች ከዛ ደግሞ የሰፈር ልጆች አብረን አለን ማለት ነው። እና ብዙም ቅር ያለኝ ነገር ያለም አይመስለኝም። ብቻ የመጀመሪያ ጊዜ ቆይቼ 15 ቀን ቆይቼ ሲር ትንሽ ሆድ ብሶኝ ነበረ እናቴን ሳገኛት ማለት ነው። አለቀሽ? አዎ። ከዛ ውጭ ግን እየለመድኩ ስመጣ እንደውም ጭራሽ ክረምትም እዛ እንድንሆን አይፈልግም ነበር አባቴ። ቀበና እንድንመለስ አይፈልግም። እዛው ጊንር ሆነን ብናጠና ደስ ይለዋል እሱ ማለት ነው። ግን የግድ እናታችንን ማገዝ ስላለብን ለምን የግብርና ኑሮ ቤት ውስጥ ለእናቶች በጣም ከባድ ነው። በተለይ ውሃ መቅዳት ያለው ጫና ቀላል አይደለም ማለት ነውና ውሃ እንደ ልብ አይደለም። እዛ ክፍል ደረጃ እስከደርስ ድረስ እንግዲህ የቧንቧ ውሃ አልነበረም። እዛ ሄደክ በዛ ሁሉ እንትን ውስጥ ነው ውሃ የሚቀዳው መከራ ውስጥ። በዛ ላይ በጣም በጋው ከረዘመ ያ ጉድጓድም ይደርቃል። ከዛም ተርቆ ይኬዳል ማለት ነው። አዎ ባህያ ተጭኖ ጀሪካን ሩቅ ይኬዳል። ስለዚህ ከዛም መቅዳት አለ። በዛ ላይ ጫናው ብዙ ነው ብቻ ቤት ውስጥ ማለት ነው። ስለዚህ ቢያንስ ስንሄድ እንደዚህ ስራዎችን ቤት ውስጥ ማገዝ ስላለብን እንሄዳለን። የሆነውን ያህል እዛ ሆነን ከዛ እንመለሳለን። ለዛ እናሳልፈው ነበር። ስለዚህ በእንደዚህ አይነት ሁኔታ እስከ 8ኛ ክፍል ቀጠልሽ። ከ8ኛ ክፍል በኋላ ጉዞ ወዴት ሆነ? እሱንም እዛው ጊነር 7ና 8 መኩሪያ ተሰማ የሚባል ትምህርት ቤት አለ። መኩሪያ ተሰማ 7ና 8 ተማርኩ። ከዛ እዛው ሃይ ስኩልም የጊነር 2ኛ ደረጃ ትምህርት ቤት እዛ ገባው ማለት ነው። ስለዚህ እስከ 12ኛ ክፍል እዛው ጊነር ነው የጨረስኩት። ከዛ እኔ 8ኛ ክፍል ተምረን ታናሽ እህቴ መጣች 9ኛ ክፍል ሰው ማለት ነው። ከዛ ታላቅ እህቴ ደግሞ የለሽ ሄደች ከኛ ጋር ማለት ነው። ከዛኛ ቀጠልን ከታናሽ እህቴ ጋር ሄድን። አክስታችን ጋር ነበር አክስታችን ግቢ ሆነን መማር ጀመርን ማለት ነው። ሃይ ስኩሉ ትንሽ ከከተማው ይርቅ ነበርና የአክስቴ ቤት ደግሞ ወደ ሃይ ስኩሉ ይቀርብ ነበር ትንሽ። ስለዚህ እዛ የሷም ልጆች አሉ። እዛ ደግሞ አንድ ሰርቪስ ቤት ተሰጠንና አክስቴ ግቢ ከሷ ልጆች ጋር እዛ መማር ጀመርን። አሁን በደንብ እሷ ናት የኛን ትምህርትም ምንም መከታተል ጀመረች ማለት ነው። ቀደም ብሎ በነበረው ግን 6ኛና 7ኛ ክፍል በነበረበት ሰዓት ግን ያው ቅርብ የሆነ ቤተሰብ አልነበረም ማለት ነው። ብዙ አሉ ዘመዶቻችን እዛ። ግን ያው ሁሉም ራሱን ችሎ ስለሆነ የራሱን ቤተሰብ የሚያስተምረው ነው እንጂ አለች እዛው ነበረች እሷ። ምግብ ራሳችሁ ነበር ኩክ የምታደርጉት? ራሳችን ነበር። ለነገሩ ምግብ የማብሰሉ ሙያ ቤትም ሆናችሁ ነበረ? አዎ ግዴታ ነው እሱ። ስለዚህ የከበዳችሁ ነገር የለም? አዎ እንጀራም እንጋግራለን፣ ዳቦም እንጋግራለን። በቃ ተማሪ ሆነ ከዛ የተማሪ ምግብ ተብለው ስም ይወጣላቸው አሉ። ምንድናቸው? ለምሳሌ ብዙ ጊዜ ሴቶች እሱን ሲበሉ የሆነ መበሻሸቂያ ነው የሚደረገውና ብዙ ስም አለው። ውጋ ይባላል፣ ወተር ብሬድ ይባላል። ሌላ አንድም ስም ነበረው። ስንዴ ዱቄት ነው ይቦካና በደንብ ታድርጎ ይታሽና እንዲህ ይድበለበላል። ተድበልብሎ የፈላ ውሃ ውስጥ ይከተታል። ከዛ ያ ተከደነውና በብዛት ውሃ አይጨመርበትም። በእንፋሎት እንዲበስል ነገር ማለት ነውና ወይ ቅጠል ወይ ላስቲክ ወይ ደግሞ ክዳኑ ነው ይወረድ ይደረግና ይበስላል። ከዛ እሱ ሲበስል ስንጥር አምጣት የእንጨት ስንጥር ማለት ነው።
ከዛ በሱ ምክንያቱም ሹካ ማንኪያ ተማሪ ናት ተወሰነ ዕቃ ነው ቤት ውስጥ የሚኖር ከሻይ ማንቆርቆሪያ ብረት ድስት የሆነ ለእንጀራው ለዳቦ ማረጊያ ሰፌድ የሆነ ሳህን በቃ የተወሰኑ ዕቃዎች ይኖራል ብቻ እንዲህ ክብ ሰርተስ ትሪ ላይ ተዘረግፈውና ብቻ ናበላም እሱ ሲሰራና ይጠራል በርበሬና ዘይት ወይ ይደረግበታል ካልሆነም እንዲሁ ትበላዋለህ ልክ ይሄ የእንፋሎት ዳቦ ይላል እሱ ነው የሚመስለው ልዩነቱ ኩፍ አይልም ያኛው ወዲያው ነው የሚቀቀለው የናንተው እዛ እንደዛ አድርገን እሱ ነበርና እሱን ከበሉ በጣም ሰው ከወፈረ ያንን በልታ ነው የሚባለው ስለዚህ ላለመወፈር እንደገና ደግሞ በቃ ስራ ማይችል የለም ሞያ የሌለው ሰይድ እሱን የሚበላው ስለሚባል ብዙ ጊዜ ወይ ተደብቀን ነው ወይ ደግሞ ዘና ለማለት ስለሰበሰብ ነው የሚበላው እንጂ ሌላ ሰው ያየን ያንን ምግብ አንበላም ነበር እዚህ ከናንተ ወጣል በልና እንግዲህ እናንተ ብቻ ማረለች ወንዶችም ልጆች እንደዚሁ ይመጣሉ ወንድ ነው የነሱ አናኗርስ እንዴት ነው እነሱም ሁሉ ተመሳሳይ ኑሮ ነው የሚኖሩት ቂጣ መጋገር ብረምጣድ ይዘው ነው የሚሄዱት ይገዛላቸው ወንዶቹም በስነ ስርዓት በጣም የሚያምር እዛው በጥብጠው የሚጋገሩት ቂጣ በጣም ነው የሚገርመኝ ማለት በደንብ የሚችሉ ልጆች አሉ እና ያልኩን ያንን ወተር ብሬዱን በብዛት እማለፋ ስለሆነ የሚበሉት ወንዶቹ ጋር አለ እንጀራ ደግሞ ያው ወይ ሴቶቹ ጋር ያስጋግራሉ ወይ መተው ሊወስዱ ይችላሉ በብዛት ግን በቃ በዚህ መንገድ ሰርተው ይበላሉ ግን ሁሉ ጊዜ አርባር በሚመላለሱ አሉ ቤተሰብ ጋር ይሄዱና ሰኞ ወይ ደግሞ እሁድ ከሰዓት ተማሪ ከሆኑ ሰኞ ጠዋት ይመጣሉ በትልቅ ሳህን ፍትፍት ያስፈተፍቱና ጀራ እስከ 2 ቀን ሊበሉት ይችላሉ ያንን ይዘው ይመጣሉ ዳቦም ይዘው ይመጣሉ ከቤተሰብ ጋር ማለት ነው ስለዚህ ተወሰነ ፈተና ሰዓት በተለይ ሲደርስ በዛ መልክ ይመጣላቸዋል ቅዳሜ ጊነር ገበያ አለ ስለዚህ ቅዳሜ ለማንኛውም ሰው ብትሰጥ የትኛውም ሰው ለከሌ ስትባላል አንተ መኪና ገበያተኛ ላይ መጣ የሚሄድ መኪና አለ እዛ ጋር መቆም ብቻ ነው የሚጠብቅብህ ሁሌ መላካችሁ በመታቂያለሽ ይልካሉ በቃ ምንም ትገምቻለሽ ማለት ነው ስለዚህ ሁሌ ተለመደ ነገር ነው ስለዚህ ሲመጣ ይደተቆማለ ለከሌ ተልኮልሃል ይልሃል የሆነ ሰው እንኳን ድንገት እንትን ወይቃ ለከሌ ተልኮልህ ነበር ከሌን ፈልገው ትባላለህ እዛ ጋር እንኳን ብታጣው የት ሊገኝ ይችላል ብለክ ህዝቡ በጣም ነው የሚተዋወቀው ካንዱ ጫፍ አንዱ ጫፍ ያለው ህዝብ በጣም ስለሚተዋወቅ በቀላሉ የተላከልህን ነገር ታገኙና ትወስዳለህ ማለት ነው ወይ አንተ ወዳለህበት አካባቢ የሆነ ቦታ አድርጎ ይሄንን ዕቃ ለከሌ ሊሰጡልኝ ብሎ ይሄዳል ማለት ነው በዛ መንገድ እንደዛ እንትን ተላልፈ እኛ ግን ብዙ ጊዜ ስለምንሰራ ራሳችን ስንሄድ ነው የምናመጣው ሌላ ነገር ይላክልናል እንጂ ለምሳሌ ወተት አይብ ቅቤ ምናምን ከሆነ በዛ መንገድ ይላክልናል እንጂ ሌላውን ግን ምግቡን በብዛት ራሳችን ነው የምንሰራው በጣም የሚገርም አይነት ሶሻል ላይፍ ነው የነበረው ሪሊ እኔም እያስቀናኝ ነው የነበረውና በጣም ደስ ይላል ኦኬ በእንደ 8ኛ ክፍል እንዴት ነበር ውጤትሽ ግን 8ኛ ክፍል በጣም ብዙ ክፍል እስከ ኤች ምናምን እንደሆነ አውቃለሁ ምናልባት አንዳንዱን ትምህርት አስተማሪ ሳይኖር ሳንማር ምናልፈው ጊዜ ነበር ለምን አስተማሪ ለምን እንደሆነ አላቀም አስተማሪ የለም ማለት ይቻላልና አላቀም አይመጥም አይገባበትም ጊዜም ነበር አስተማሪዎች ግን ደግሞ ይሄ በጣም ጥሩ የተባለ አይነት ውጤት አላመጣውም አልኩክ የኔ ያ የተደበላለቀ ነገር ኦሮምኛው መጥቼ ወደ እንግሊዘኛው ስመጣ ትምህርቱ ከብዶኝ ነበር እና በጣም እንዴ ትልቅ ውጤት አላመጣውኝ በአማርኛ ጀመር ኦሮምኛ መሃል ላይ መጣ እንደገና ደግሞ ወደ እንግሊዘኛው መጣ ማለት ነው እዛ መሃል አንዱን ብቻ ነው እንግሊዘኛ አንድ ትምህርት ብቻ ነው የምትማረው እሱንም እዛ አካባቢ ልትማረው የምትችለው መጻፉ ላይ ያለውንም በጣም አልፎ ይሄደ በጣም እንትን የሆነ መምህር ጎበዝ የሆነ መምህር ከገጠመህ ነው ግራመሩን እንኳን ህጓን ትንሽ አውቀህ የምትመጣው ማለት ነው ስለዚህ አሁን እንደዛ ተደባለቀብን ያ መደበላለቅ ራሱን የቻለ ክፍተት ነበረው እና ጥሩ ውጤትም ነው ብያለ እኔ አሁን ያ ውጤት አስደስተኛ በእንደዚህ አይነት መልኩ እንግዲህ ወደ ሃይ ስኩል ሄድሽው እሺ ሃይ ስኩል ላይስ እንደ ውጤቱ እንደዛው እንደወረደ ቀረ ወይስ ከተሻሻለ ሄደ በሂደት ጥሩ ተማሪ ነበርኩ ሃይ ስኩል ማለት ትንሽ የለመድኩት ስመጣ እልል የተባለለ ጎበዝ ተማሪ ባሉንም ራሴንም ማልጠል ቢያንስ ማምጣት ያለብኝ ውጤት ያመጣው ማጥናትም ጀመርኩኝ ከልጆች ጋር ከጓደኞቼ ጋር አጠናለሁ ጥያቄዎችንም ሰራለሁ
የትኛውንም ማጣቀሻ መጽሐፍን ብፈልግ ግዙልኝ ካልኩኝ ይገዛልኝ ነበርና በዛ አይነት ሁኔታ ይፍጨረጨራል። እሺ ቫኒ እንቀጥላለን። ያንቺን ትምህርት ቤት የምታስተምሪያቸው ጋር አይደለም ያንቺን ተማሪነት ህይወትሽ ጋር ነው ያለን ግን አልደረስንም እዛኛው ጋር እና ሃይስኩል ህይወት ነበር እንግዲህ ወደ ሃይስኩል ስትሄጂ እድሜም እየጨመረ መጣ የባህሪ ለውጦች አሉ ጉርምስናውም አለ እነዚህ እነሱ ተደምረው በስ ሃይስኩል ስትገቢ በምን አመት ነበር የገባሽው ስንት አመትሽ ነበር 9ኛ ክፍል ላይ 14 አመቴ ነው ሃይስኩል ስገባ ነው እንዴት 6 አመት ነው በ13 አመቴ ሚኒስትሪ እንደወሰድኩ አስታውሳለሁ ከዛ ምንድነው ሃይስኩል ስገባ እኔ በጣም ቀጫጫ ነበርኩኝ አግዳሚ ወንበሩን እንኳን አልደርስበትም ነበር ትምህርት ቤቱ ተማሪ በሙሉ በቃ ቀጮና ስስ ነበር የሚሉኝ ማለት ቀጫጫ እንትን ከመሆኔ የተነሳ ማለት ነው ምንም ማስታውሰው ይሄ የጉርምስና እድሜ የሚለውን ነገር አላቀውም ምኖረው ከህቴ ጋር ነው ከዛ ስገባ ክስቴ ግቢ ነው መንገባው ብያለሁ ከዛ በቃ ስንገባም እዛው ቤት ውስጥ ነው ምናሳልፈውና የሚመስለኝ በጣም ቤተክርስቲያን በጣም እናዘወትር ነበር እና ትንሽ ወጣ ያለ ባህሪ ካለ እዛው ትምህርት ቤት ያሉ መምህራኖችም መልሰው እዛው ቤተክርስቲያን ያስተምሩናል ስለዚህ በዚህ ቤተክርስቲያን አለ በዚህ ትምህርት ቤቱ አለ ማለት ነው በዚህ ደግሞ አባቴ እንደዛ አድርጎ ነው የሸኘኝ ወዘኔውን አለው ካልክ ትሆናለህ ብሎ ማለት ነው በእንደዛ ሁኔታ ነው የለቀቀን ማለት ነው ስለዚህ ህሊናህ ነው የሚያስርክ ማለት ነው የትኛውንም ነገር ማለት ነው ስለዚህ እኔ ሃይስኩል ላይ ሆኜ የኡነት ነው ምልክ እኔ ምናልባት አብረውኛ ሳለፉ የነበርኳቸው ልጆች ምናልባት በጣም ፈጣን ነበርኩ የሆነ ቀልቃላ የሚባል አይነት የለም ማለት ከሌሎች ልጆች ጋር ምናምን ክፍል ውስጥ ምናምን እንዳልኩ ፊት ነው መቀመጠው ያ አይነት ነገር አለኝ እንጂ ያንን ፓርት የዘለልኩት ይመስለኛል አላስታውስም እንደውም ባዮሎጂ አስተማሪ ትዝ ይለኛል ወይንሸት እስኪ ስንት ብርጭቆ ሰበርሽ ብሎኛል 11ኛ ክፍል ባዮሎጂ ሲያስተምረን ማለት ነው ይሄ እድሜ ይሄ ገና የሚጀምረው ሰዓት የሆነ ነገር እንኳን ስንታዘዝ በጣም እንደዚህ ወጣ ያለ ነገር ነው የምናሳየው ባህሪና ያን ነገር ብሎናል ከዛ እስቲ አንቺ ስንት ብርጭቆ ሰበርሽ አለኝ እኔ ማለይ ሰብራለሁ ብለ ነው ቤቴን ብርጭቆ የለም እኮ ብየዋለሁና ሁሌ ስቅቤ ነበር ኮሌጅ ስማር ስላገኘሁት ማለት ነው እሱንና ያንንተን በጣም አረሳው ያንን ጊዜ ማለት ነው እና ብዙ የጉርምስና እንትኑን አላቀውም ባይሆን ትንሽ እንደውም ኮሌጅ ሆነን ይመስለኛል እንዲ ትንሽ በሌሎች ተጽኖ ስር እንኳን የገባውት ማለት ይችላልው ትንሽ ማለት ነው ከዛ ውጪ ግን በጣም በቃ ወደ ትምህርቱ ነበር እንትናችን አባቴ ማስደሰት በጣም ነበር ውስጤ ያለው ማለት በጣም ነው በቃ ልጁን አስተምሮ ማስመረቅ ይፈልጋል ከኔ በላይ ያሉት ሶስቱ አልቀጠሉም ጨርሷል የመጀመሪያው ወንድሜ ቀጣዩም አለ ወደ ወታደር ቤት ሄደው የኔ ታላቅም የሆነ ክፍል ደረጃ ላይ ስትደርስ ነው የተወቹና ወደ ንግድ የገባቸው ስለዚህ እኔና ከኔ በታች ያሉት ደግሞ እኔን አይተው ዛም ኤሌመንተሪ የነበሩት መምህራኖች እናንተ አሁን የሷ እህት አይደላችሁ የሷ ወንድም አይደለክ እየተባሉን የመጡትና እነሱም ከኔ ስር መጡ በቃ ወደ ትምህርት የመጣው እኔ ጋር ነው የዞረው የሆነው ነገር ማለት ነው ስለዚህ አባቴን እዛጋ 8ኛ ክፍል ሚኒስትሪ ተፈትኜ ቤት ገብቼ የወንድሙ ልጅ እዚህ አዲስ አበባ ዩኒቨርሲቲ 4 ኪሎ ማስተርሱን ይመረቅና ብዙ ሰው ይጠራና እሱን ሳይጠራው ይቀራል አባቴ በጣም ነው የተሰማው በጣም ነው የከፋው እና አንቺ ነሽ ሰው የቆመበት ቦታ መታቆም ብሎኛል ያንን ይዤ ነው የሚኒስትሪ የእረፍቱን ጊዜ አሳልፌው ወደ ሃይስኩል ሄድኩት ማለት ነው ስለዚህ ከትምህርቱ ጋር ተፍጨርጭሬ አባቴን እንደዛ አርጌ ማፍራት ነበር የምፈልገው ግን እንደ እንትኑንና የዛን ጊዜ የመጨረሻውን 1994 የድሮውን ካሪኩለም የመጨረሻው እንትን ተፈታኝ ነበርኩኝ እኔ 12ኛ ክፍል ማለት ነው የዛን ጊዜ ውጤቱ አልመጣም በህይወቴ ተስፋ የቆረጥኩት ምድር ላይ መኖሬን የጠላሁት የዛን ጊዜ ነበር እዛ ጋር ከመሄዳችን በፊት ሃይስኩል ላይ እንደው ምንድነው ከ6ኛ ክፍል ጀመረች እንግዲህ ስትመጪ ብዙ እንግዲህ ትምህርት ቤት ነው ልጆች የሚያሳልፉትና የትምህርት ቤቶች ደግሞ ከእናትም ከአባትም ራቅ ብለሽ ነበረ ሃይስኩል ላይ ደግሞ ከእናትና ከአባትሽ ይልቅ ለአክስትሽ ነበር ቅርብ አክስትሽ ጥሩ አክስት ነበሩ ያለፈ ጊዜ ስለሆነ መምህር ነበረች ኦኬ ስለዚህ ትምህርት ላይ ቀልድ አታውቅም
ምንም ቦታ ራሱ እንድታይንም አትፈልግም እሷም ማለት ነው። እንድናጠና ከጥናት ውጭ እንኳን የሚገርመው እንደዚህ ሌላ ክፍል ስናጠና በመስኮት ሁሉ መታ ታይናለች። እያጠኑ ነው ወይስ ምን እያረጉ ነው ብላ ማለት ነው። ከትምህርት ውጭ ያለውን ስራ ተጋግዘን እንሰራለን። እኛ የራሳችንን ምንሰራ የራሳችንን ምናበስል ቢሆንም ግን የሷ ልጅ ከኔ ክፍል እኩል የሆነች ልጅ አለቻት። ስለዚህ ሄደን የግድ እሷንም እናገዛታለን ማለት ነው። አግዘን በጋራ ጨርሰን ቁጭ ብለን እናጠናለን እና ትምህርት ላይ የነበራት አቋም እኛንም ለመናገር እንደወላጅ በቃ እኔ የኔ እድገት ውስጥ አለችበት እሷም ማለት ነው። ለየትኛውም እንትን አስተዋጽኦ አለ። በዚህ በጣም ነው ማመሰግናትም ማለት ነው። ለምን ልትናገረ ትችላለች በትምህርት ዙሪያ ማለት ነው። ማየውን ነገር ማየት አትፈልግም። በጣም ሲሪየስ ናት። ትምህርት ላይ ድርድር የላትም። ስለዚህ እዛ ላይ ቁጥጥሯም በጣም እንትን ነበረ። ትሄዳለች ትምህርት ቤት መሄድ ካለባት አስተማሪዎቹንም ታውቃቸዋለች። ሲጀምር መምህራኖቹም እኛው ሰፈር አካባቢ ነው ያሉት። እንዲህ ባጥር ላይ የምታየው ሰው ነው። እዚህ ጋር ደግሞ የዛን ጊዜ ክፋቱ የዛን ጊዜ መምህር ሰፈር ላይ እንኳን የሆነ ነገር ብትሆን ሄዱ ትምህርት ቤት ተማሪ መሀል ሊናገርህ ይችላል። እሱ ደግሞ ሌላም ያሳቀቅ ፓርት ነው። ለምን ማንንም ቡል መደረግ አይፈልግም። ሄዱ እንዲህ ቢልክ እንኳን በጣም ነው የምትሳቀቀውና ስለዚህ ሰፈራችን አብዛኞቹ መምህራኖች እዛኛው ሰፈር ናቸው። አብዛኞቹ ደግሞ እሷን ያውቋታል። ስለዚህ እዛም እዚህም በምንም ታሪክ የኛን እንትን ባህሪ ምንም አበላሽተህ ግዛ ብትገኝ ይትጋባለክ። በጣም እንትን ነበረች፣ ሲሪየስ ነበረች። ግን በዚህ አይነት ሁኔታ የሃይስኩል ህይወትሽ ቀጥሎ የማትሪክ ውጤትሽ ምን ነካው? ምን ተፈጠረ? በዛ ላይ ደግሞ አሁን 12ኛ በተለይ ሃይስኩል ስትመጪ ኦልሬዲ አዳፕት አድርገሽዋል። የዚህ የካሪክለም መቀያየር ነገር አልመጣብሽም። ከ9ኛ ክፍል ጀምሮ ትምህርቱ በእንግሊዝኛ ነው እየመጣ የነበረውና ፕሮፐርሊ እየተማርሽ ነበረ። የሚቀብጥ አይነት ልጅም አልነበርሽም። አባትሽ በእንደዚህ አይነት መልኩ ደግሞ ምልሽ አንቺን በጣም ኤክስፔክት ያደርጉሻል። ታናናሾች ምሳሌ መሆን ትፈልጊያለሽ። አንቺም ትምህርትንም ትወጂ ነበር። የማዳመጥ ተማሪም ነበር ብለሽኛል። እና ብዙ ጊዜ ደግሞ የማዳመጥ በተለይ ሊስኒንግ ላይ በጣም እንትን የሆኑ ልጆች ደግሞ ብዙ ቦታ ላይ ውጤታማ ሆነን እንመለከታቸዋለን። እና ያንቺ ውጤት ለምን አፈነገጠ? የእውነት አላቅም እስካሁን ድረስ ማለት ነው። የማትሪክ ወረቀቶቼን አስቀምጫቸው ነበረ ፈተናውን ማለት ነው። እና ከዛ እንደመጣው ኬሚስትሪ አስተማሪያችን ጎረቤቴ ነው። ኬሚስትሪ አስተማሪያችን ጥያቄውን አሰራሁት። በዚህ ጋር ደግሞ አፋን ኦሮሞ አስተማሪያችን አለ። አፋን ኦሮሞ ሰራውን አየውኝ። ከወደ ደግሞ ባዮሎጂውን ከጓደኞቼ ጋር ሰራ ነው። የናቹራል ሳይንስ ተማሪ ነበርኩኝ ማለት ነው። ያንን ሁሉ ሰርቼው ያጣዋቸው ጥያቄዎች ትንሽ ነበሩ። ዛን ጊዜ በስኬል ነው የሚታረመው። ስለዚህ እንግዲህ ለሆነውም ስኬል ሊሆን ይችላል ሊቀነሰው፣ ወይ ምናልባት ደግሞ በዛ መንገድ አይደለም ሞዴል የምትፈተነው በክቡ አጥቁረህ ነው። እዛ ጋር ደግሞ በአራት ማዕዘን እንትን አድርገኸው ነው። አላቅም የእውነት ለመናገርና በጣም ነው እንትን የሚለኝ አሁንም ድረስ ማለት ነው። ያንን ፓርት ማሰብ ሁሉ አልፈልግም። በጣም እንዴት ተስፋ እንደቆረጥኩ እኔ ልነግርህ አልችልም በዛን ጊዜ ማለት ነው። መኖሬን የጠላሁትና ለዛሬ ማትሪክ ውጤት ወስጄ በማግስቱ ውዬ በሶስተኛው ቀን ነው አባቴ ይዞኝ ወጣው። ምኖርም አልመሰለው እሱ በቃ ራሴን ማጠፋ ነው ሁሉ ነው የመሰለውና በጣም ከባድ ነበር ለኔ ብቻ ሳይሆን ቤተሰቤም ላይ ከባድ ጊዜ ነበረ። እንደዛን መደንገጥሽን ማዘንሽን መከፋትሽን አባትሽን በአግባቡ ተረድተውታል? መጣ ወዲያው ማለት እዛ ጊንር ነበርኩኝና መጣ እሱ ራሱ የዛን የወሰድኩ ቀን መጣ። ከዛ በቃ እንዲህ ነው አይኔን ነው የሚከተለው እንደዚህ ማለት ነው። ገባ እያንዳንዱ እንትኔ ነበር የሚከተለኝና ሳየው እኔ ግን ፊቱ መቆም አልቻልኩም። በጣም ነው የባሰብኝ። በጣም ነው የተከፋሁት። ቤትም ስመጣ በቃ ቤት ታላቅ ወንድሜም ነበረ እናቴም በቃ የተሰማቸው የቤተሰቡ ድባብ ያን ቀን አረሳው ማለት የነበረው የቤተሰቡ ውስጥ የተፈጠረው ሀዘን እኔ ላይ ደግሞ የነበረውን ስሜት ብታየው በጣም ከባድ ነበር። ወዲያው ይዞኝ ወጣ። ከዛ ማለት ነው አንድ ቀን ነው ያደርኩት። ይዞኝ ወደ ቤት አዳማ ይዞኝ መጣ። ቀጥታ ከዛ ከሀገር ነው ይዞኝ መጣ። ወደዚህ አዳማ ይዞኝ መጣ። ለምን አዳማ ይዞኝ ሲመጣ ቀጥታ በቃ ተማሪያለሽ የዛን ጊዜ ዲፕሎማ ተወዳድረክ ዲፕሎማ መግባት ይቻል ነበር። እሱንም አልጠበቀም። እኔ ከፍያ አስተምርሻለሁ አለኝና ይዞኝ መጣ። ይዞኝ መጣና አዳማ መምህራን ኮሌጅ ምን ተማሪያለሽ ሲለኝ
አሁን ቶሎ ተምሬ ስራ ይዤ ራሴን በራሴ ማስተማር ነው የምፈልገው። ስለዚህ የተሻለው ቶሎ ስራ የሚገኝበት ቲቺንግ ነው። ስለዚህ ቀጥታ አዳማ መምህራን ኮሌጅ ይዞኝ ሲሄድ በማታው ፕሮግራም ልማር ማለት ነው። እዛ ይዞኝ ሲሄድ ሞልቷል ተባለ። አሁን እንደገና ሌላ ተስፋ መቁረጥ ሲባል ሰው ሲያጠያይቅ አሰላ ቅርንጫፍ አላቸው ተባለ። እንደገና ከአዳማ አደረና በአንድ ቀን ዋልን ይዞኝ ሄደ እንደገና አዳማ ማለት ነው። አሰላ ይዞኝ ሲሄድ ባዮሎጂ ዲፓርትመንት መግባት ፈልግ ነበር። ባዮሎጂ ዲፓርትመንትም ሞልቷል ተባልኩኝ። ከዛ የገባውኝ አማርኛ ቋንቋ ቦታ አለ ተባልኩኝ። አፋን ኦሮሞ፣ አማርኛና ሂስትሪ ተባለ። እኔ ደግሞ ሶሻል ተማሪ አልነበርኩም። ስለዚህ ቀጥታ አማርኛ ዲፓርትመንት ገባሁ። ከዛ እዛ ተማርኩኝና 3 አመት ጨረስኩኝ። 1997 ከአዳማ መምህራን ኮሌጅ ተመረቅኩ። ስመረቅ ግን አባቴ እንዲመጣ አልፈለኩኝ። መጥቷል እሱ ግን በቃ የሚመጥነው ቦታ አይደለም ያቆምኩት አባቴ። አንድ ፎቶ ነው አብሬ የተነሳሁት። አንድ ፎቶ ማለት ነው። እንደዚህ ሰው ራሱን ይጠላል ነበር የሚለው ለረጅም ጊዜ ማለት ነው። አባትሽ ራሳቸው ማለት መከፋትሽ በጣም ማለት እንደውም የበለጠ እየከፋኝ ነው እየመጣ ያለው ነው። የበለጠ እየከፋኝ ነው የመጣሁት። በቃ ምን ይለኝ ነበር ሀረማያ ግብርና ኮሌጅ ነው የምትገቢው ነበር የሚለኝ የነበረው ማለት ነው። ሁኔታዬን ምናምንም ሲያይ ከኛ ቤት ቀጥሎ በዚህ ፊት ለፊት ትምህርት ቤት ነው። ከኛ ቤት ቀጥሎ የግብርና ሰርቶ ማሳያ ተብሎ ለገበሬዎች ግብርና እንትኖች የሚሰጥ ሰፊ ቦታ አለ አይደለ? እዛ ቦታ ላይ ነበሩና አይሰሩበትም ቦታ እናደድ ነበረ። በትንሹ እስከ 3000 ምናምን ካሬ ግቢው ግን አንድም ቦታ ላይ በስርዓት የተተከለ ምናምን ነገር አታይም። እናደድበታለሁ። ለምን ይሄን ቆፍረው እዚህ ጋር እንትን ቢሰሩበት እዚህ ጋር እንትን ቢሰሩበት ምናምን ነበርና ያንን ፍላጎቴንና ያንን ዝንባሌን ስለሚል ሀረማያ ግብርና ኮሌጅ ትገቢያለሽ ይለኝ ነበር አባቴ ማለት ነው። እና ልቀጥለው ወደ ትምህርቱ ነው በቃ እንግዲህ ትኩረቴ ሁሉ ይሄደው ማለት ነው። ከአዳማ ጨረስኩኝና ስራ ማግኘት አሁን ሌላ ፈተና ሆነ። ብዙ ቦታ መዞር መጣ። ተቀመጥኩኝ ብዙ ጊዜ እስከ ጥር ምናምን ተቀመጥኩኝ መሰለኝ። ከዛ ጥር አካባቢ ላይ እዚህ ወንድሜ ነበር አዲስ አበባ ማለት ነውና እሱ ጋር መጣው። ከጊንር ወደ ታች አለ ቆላ የሚባል ቦታ አለ። የራይቱ ሰዊና ቤልቱ ምናምን የሚባላል በጣም በረሃማ ቦታ ነው። መሄድ አልፈልግም። ወደ ባሌ መመለስ ጭራሽ አልፈልግም እኔ። ለምን እዛ ከሄድኩኝ የመማር እድልን ማጣ ነው የሚመስለኝ። ቅርብ አካባቢ ላይ ዩኒቨርሲቲ የለም። ከራክ ደግሞ የራክ ነው የምትሄደው በብዙ ነገሮች። ስለዚህ እዛ አካባቢ ይልቅ ትምህርት ላገኝ ወደምችልበት ወደ ሰፊ ከተማ አካባቢ ላይ መኖር ነው የፈለኩትና እዚህ ወንድሜ ጋር ተቀምጬ ነበር ስራ ስፈልግ የነበረው። ስልጤ ዞን አዝርነት በርበሬ የሚባል ቦታ ላይ ማስታወቂያ ወጥቶ አየሁኝ እዚሁ አዲስ አበባ ውስጥ ዞር ማለት ነውና ስሙን ራሱ አላቅም፣ ሀገሩንም አላቅም፣ እንደዛ የሚባል አካባቢ መኖሩንም ምንም ማቀው ታሪክ የለም። ብቻ ካልሄድኩኝ አልኩት ወንድሜ የት ነው የምትሄጂው? እንደዚህ ማስታወቂያ ወጥቷል ሰቆጣ ልሄድ ብዬ አስቀርቶኝ አላቀውም። እሱንም ቢሆን ቢያንስ ባህር ዳር ምናምን ቅርብ ከሆነ በሚል ግምት እንጂ እሱንም ማቀው ነገር የለም እኔ። ከዛ ስልጤ ግን በግድ በቃ በራሴ እንትን በቃ ሂጂ ሲለኝ ሄድኩኝና የቅጥር ደብዳቤ ይዤ መጣሁ ወዲያው ማለት ነው። መጥቼ ግን ቆየሁኝ እዚህ ለረጅም ጊዜ ቆየሁኝ። የግል ትምህርት ቤቶች ላይ የዛን ጊዜ ለመወዳደር ምናምን ስትሄድ ልምድ ይጠይቃሉ ሁሉም ጋር ማለት ነው። ስለዚህ የካቲት ላይ አካባቢ ላይ ነው የቅጥር ደብዳቤ ይዤ መጣሁና ወደ የካቲት 16 ነው ጥር ላይ ደብዳቤ ወስጄ የካቲት 16 አካባቢ መሰለኝ ወደዛ ቦታ ሄድኩኝ። እዛው ስልጤ ሄድኩኝ። ሌራ የምትባል ከተማ ናት። እዛ መስሎኝ ነበር የሄድኩት። በዚህ በወራቤ አድርጌ በውሳና አድርጌ ነው ሌራ ሄድኩት። ሌራ መስሎኝ ከሌራ እንደገና የ7 ኪሎ ሜትር መንገድ አንፋር የምትባል ገጠር ቀበሌ ናት። እዛ ነው የተመደብኩት። እኔ እንጃ ለየትኛው ዘመዴ ሞቱ እንደዛ እንዳለቀስኩ አላውቅም። የዛን ቀን ያለቀስኩት ማልቀስ ማለት ነው። ማንም ማቀው ሰው የለም እንግዲህ አስበው። በጣም እንደገና በቃ የሆንኩት ያለቀስኩት ማልቀስ። እዛ ትምህርት ጽፈት ቤት ያሉት ሁለት ልጆች መጣው በጣም በቃ አብረውኝ አልጋ ያስኩኝ እዛ ገጠሮ እስኪሄድ ድረስ ሌራ ላይ አልጋ ምናምን አለ ከመናኸሪያውና ትምህርት ጽፈት ቤቱ ጀርባና
እዛው ሆኑ መጡ። በቃ እንደዚህ አይደለም ሁላችንም ከሌላ አካባቢ ነው የመጣ ነው እንዲህ አይክፋሽ እዛም ብዙ ልጆች ናቸው ያሉት በጣም አጽናኑኝ እንደምንም። ከዛ የሆነች ልጅ እዛ የአስተዳደር ጽፈት ቤት ጸሐፊ መሰረት የምትባል ልጅ እሷን ይዘዋት መጡና እንደዚህ አስተዋወቁኝ። እኔ ቤት ነው የምትሄጂው ብላኝ እሷ ይዛኝ ሄደች። ከዛ ርዕሰ መምህሩ የአዋሳ ልጅ ነው እሱ እስኪመጣ እሷ ቤት ተቀመጥኩኝ። እሱ ሲመጣ ከዛ ቃየን ባህያ ጋር ይዤ የት ሄድኩኝ? እዛ አንፋር የሚባለው አንፋር ከመኪናው መንገዱ አልፎ የሆነ ወንዝ ነገር ቀርከሃ አካባቢ ነው ሰፈሩ ያለው። እሱን አልፈክ ስትሄድ ግልጥ ያለ እንዲ ከፍ ያለ ቦታ ሆኖ ግልጥ ያለ ሜዳ ላይ ትምህርት ቤት አለ። እዛው ትምህርት ቤት ግቢ ውስጥ መምህራኖች ይኖራሉ። ወደ 26 ምናምን መምህራኖች ናቸው። 26 አካባቢ መምህራን በጣም ብዙ እስከ 8ኛ ክፍል በጣም ብዙ ተማሪ ነው ያለው። እስከ ሲ መሰለኝ ሁሉም ሴክሽን እንደውም የነበረውና እስከዛን ሰዓት እስኪሄድ 8ኛ ክፍሎች ለሚኒስትሪ ትምህርት አልተማሩም አማርኛን እንደውም ማለት ነው። እስከ መጋቢት ምናምን አካባቢ ነው ስራ ልጀምር ዘሄድኩት ማለት ነው። ከዛ ያቺን 4 ወር መጋቢት አካባቢ ላይ ስራ ጀመርኩኝ። እዛ ቦታ ላይ 3 ሴቶች ነን ያለነው። መምህራኖቹ ወንዶች ናቸው እንዳለ ማለት ነውና እኛ 3 ሴቶች ከግቢ ውጪ ግቢው በር ላይ የሆነ ቤት አለ። በዚህ ጋር 2 ክፍል በዚህ ጋር 2 ክፍል አለ። 3ቱ ክፍል ውስጥ እኛ ነን። አንዱ ክፍል ላይ ደግሞ ቴሌ ሴንተር የሚባል የለም የድሮ ስልክ ማስደወያ እሱ ነበር ያለው። አጥሩ ምንም ነገር ይሾልክበታል። እዚህ ጋር አንድ እንጨት አለ፣ እዛ ጋር አንድ እንጨት አለ፣ እዛ ጋር አንድ እንጨት አለ ማለት ነው። ከዛ ቤቱ ቆርቆሮ ነው ግን መሬቱ ደግሞ ቀርከሃ ነው የተሰራበት ማለት ነው። ከዛ ግድግዳውን ስታየው አፈሩ ነው እንዲህ ስትነካው ይረግፍብሃል። እዛ ጋዜጣ ገዝተን በጋዜጣ ግድግዳውን ኮርኒስ ደግሞ የመዳበሪያ ኮርኒስ መዳበሪያ አሰፍተን ይለ እሱን ኮርኒስ ሰራንበትና እዛ መኖር ተጀመረ። ከዛ ኳስ ለማየት ከዛ ቅዳሜ ቀንና እሁድ ሌላ መሰረት የምትባል ልጅ ጋር ሄዳለሁ። ኳስ ያለው እግር ኳስ የእንግሊዝ ፕሪሚየር ሊግ የለ ታላቅ ወንድሜ የማንቸስተር ዩናይትድ ደጋፊ ነበረና የዛን ጊዜ እሱ ጋር ብቻ በመቆየቴ ማለት እችላለሁ እንጂ እሱን እንትን ለማየት ኳስ ሄዳለሁ። በቃ ኳስ አፍቃሪ ሆንሽ ወይ እንደው መሄጃ ስለነበርሽ ነው? በቃ ኳሱን የወደድኩት መጣውኝና አንደኛ ምንም የምታየው ነገር የለም፣ ቴሌቪዥን የለም፣ ምን የለም፣ እዛም ሄደ ገጠር ነው። ስለዚህ እመጣለሁ እዚህ ኳስ ያለው እንግዲህ ማንም የለ እዛ አይደለም ሴት ኳስ ላይ እዛ አካባቢ ራሱ መገኘቱ ይገርማቸዋል ብዙዎቹ ማለት ነው። ጋባለው እዛ ያሉ ልጆች አሉ የአዋሳ ልጆች ከዛ ከአንፋር አብረውኝ የሚመጡ ኳስን አብረን እንገባለን። በሬዲዮም ያዳምጣሉ እነሱ ያውቃሉ ብዙ ነው። አብረን እዛና ያለ ምናምን ከዛ የወረዳዎች እንትን ወራቤ ላይ የእግር ኳስ እንትን የሆነ የኳስ እንትን ነበረ ፌስቲቫል ነገር ረጅም ጊዜ የሚያቆይ ኳስ ተጫውቻለሁ ሲሉኝ አዎ አልኳቸው። ከዛ እንግዳው እሺ ብለው የሴቶች ወረዳውን ወክዬ አሁን የሴቶች እግር ኳስ ከተማሪዎች ጋር ብሬ የቴድኩኝ ወራቤ መጣን። ወራቤ ለ15 ቀን አካባቢ እኔ ግን ወራቤ ስመጣ ምን ገጠመኝ? ልጆቹ ወባ ታመሙ፣ በጣም ብዙ ልጅ ማለት ነው። ስለዚህ አብረን የመጣ ነው እግር ኳስ አሰልጣኙ አለ፣ ሌላ አንድ ሴት አለች ማለት ትልቅ ከተባል ነው ማለት ነው የመጣ ነው 5 ሰው ምናምን ነው የምንሆነው። ስለዚህ አሁን ልጆቹ እንዳለ ሴቶቹ ልጆች በቃ እንዳለ እንትን ያሉ መውደቅ ሆነ በወባ ማለት ነው። እነሱን ይዞ የት መሄድ ተረፈኝ? ቡታጅራ ሆስፒታል ነው ጊዜን ያሳለፍኩ ማለት ትችላለህ። አንድ ቀን ከሆስፒታል አድሬ እንደዚህ ድክም የመጥቼ ልጫወስል ኳሱ ራሱ ቤቱ ጋር እንደሚያልፍ አላውቅም ማለት በጣም የዛለ ሰውነት የለም ምንም እንጃ። 5 ደቂቃ ራሱ ሜዳ ውስጥ አልቆየሁም። ወጣሁኝ ነው ቀየሩኝ፣ እነሱ ልጆቹ ተጫወቱ። ያንን ጊዜ እንደዛ አሳለፍኩና ከዛ ሚያዝያ ነበረ በዓል ብዬ ደግሞ ተመልሼ ከዛ ተነስቼ የቴልኩኝ ባል ሄድኩኝ። ከዛ ቆይቼ መጣሁኝ። ግን እዛ ሰውን ቅዳሜም እሁድም ምንም ልጆቹን ኑ ባልኳቸው ሰዓት ጠዋትም ባዶ ክፍል ካገኘው ስምንተኞቹን አስተምር ነበርና ለሚኒስትሪ የሚበቃቸውን ቢያንስ መጽሐፉን ጨርሼላቸዋለሁ ለነሱ ከ6 እስከ 8 30 ክፍለ ጊዜ ነው መሰለኝ እንደዛ አድርጌ ነበር ማስተምረው። ከዛ ሚኒስትሪ ሲደርስ ሚኒስትሪ ፈትኝ ተብዬ ተመረጥኩኝና ደማላ የምትባል ቦታ ነበረች መሰለኝ ሌራና
ሆሳዕና መሀል ነው ያለችው ሰፈሯ። እዛ ሄጂ ተባልኩኝ ሄድኩኝ። እኔ ፈተና ላይ ችግር አለብኝ ማለት ችግር አይደለም ለኔ በጣም ኖርማል ነው። በቃ ማንም ይሁን ማንም ሲኮርጅ ማየት አልፈልግም። በጣም ነው የሚያመኝ የሚኮርጅ ተማሪ ማለት ነው። ተማሪ አሁንም ድረስ ፈተና እንድፈትና አይፈልግም። እኔ ስፈትም ሲሄድ መጣችብን ነው የሚሉኝ ፈተና ሰዓት ላይ ማለት ነው። በቃ በጣም ሲሪየስ ነኝ አልወድምና ልክ ፈትኜ ያለቀ ቀን ሁሉም ተማሪ ነው የፈተንኩት ሊደበድበኝ ይወጣ ሙሉ ተማሪ ማለት ነው። ከዛ ፖሊስ ነው መልሶ ሰፈር ይወሰደኝ። ከዛ ክረምት ሆነ ጨረሱ ሄድኩኝ ባሌ ሄድኩኝ። አንድ ወር አካባቢ ተቀምጬ መጣሁኝና ወደዚህ ወደ ስልጤ እየመጣሁ ያለ አጋጣሚ አዋሳ የሚሰሩ ልጆችን እዛ መጣው ነበር ቤተሰብ ጋርና አብሬያቸው መጣሁ። አዋሳ ትንሿ እህት ያለች ዩኒቨርሲቲ እሷን ጠይቄ ለመሄድ በአዋሳ መጣሁኝ። አዋሳ አረፍኩኝ። በዛ መሃል እነሱ እዛም ጠየቁልኝና የግል ትምህርት ቤት እዛ ስራ አገኘው። አዋሳ ኮምቦኒ ትምህርት ቤት የዚህ የዶንቦስኮ እህት እንትን መሰለኝና እዛ ስራ አገኘውኝ። ሄጄ ቃይን ይዤ መጣሁ ከዛ ማለት ነውና አሁን ህይወት አዋሳ ቀጥለች ማለት ነው። ስልጤ ዞን በአንድ ሲዝን አለቀ ማለት ነው። ጥሩ እንግዲህ እንዴት ነበርን ቆይታሽ? ከማህበረሰቡ ጋር የምትቀራረቢበት የሆነ ደስ የሚል የተከፋሽባቸው ገጠመኞች ከነበሩ ሲመስማቸው በጣም ደስ የሚለኝ ነገር በጣም ከተማሪዎቹ ወላጆች ጋር በቀላሉ ነው የተዋወቅኩት። ከዛ ቤት ይጠሩኛል ሄዳለው። ድንች ይቀቀልልህና በእንስራ በትልቅ እንስራ ድንች ይቀቀላል። ትሪ ላይ የሆነ በርበሬ ፍሬና ጨው ምናምን ተደርጎበት ድንቹ መብያ ይመጣልሃል፣ ይቀዘቅዛል። እዛ ግልብጥ ሲደረግልህ አብረክ ያን ድንች በልተህ ከዛ ቆሎ እዛው ገብስ ደግሞ ይወቀጥልህና ቆሎ ይቆላልሃል። ለክብር እንግዳ ነው ያንን እንትን የሚባለውና ተቃዋ ትባላለክ ቡና ጠጣ ማለት ነው ባላለክና ደስ የሚል ጊዜ ከሰዎቹ ከማህበረሰቡ ጋር በቀላሉ ነበር። ከማንም ጋር መኖር እችላለሁ። ይሄንን በሙሉ አፌ እናገራለሁ። የትም ብኖር ማንንም መስዬ ምንም ሆኜ መኖር እችላለሁ በቀላሉና አልከበደኝም ከማህበረሰቡ ጋር ለመተዋወቅ ማለት ነውና። ግን በጣም ከባዱ ገጠመኝ ምን መሰለ? አንድ ጊዜ ከጎኔም ያለችው ልጅ ሄደች ቤተሰቦቿ ጋር። አንደኛውም ልጅ የሆሳዕና ልጅ ናት፣ ሆሳዕና ሄደች። የቴሌ ሴንተሩም ልጅ ደግሞ የለም የዛን ቀን አያድርም እሱ ብዙ ጊዜ ቤተሰቦቹ ጋር ነው ያድረውና እኔ ብቻዬን ግቢ ውስጥ ቀረሁ። እዛ ግቢ ውስጥ ማለት ነው። ግቢው እንዳልኩ አጥሩ ምንም ሰው ምንም ነው የሚያሳልፈው። በቃ የውሸት ነው አጥሩ። ርዕሰ መምህሩ ብዙ ጊዜ እዛ አይቀመጥም። ከዛ ማታ ላይ ሲሆን እዛ ግቢ ውስጥ ሁለት የምንግባባቸው ልጆች አሉና እነሱ ብቻሽን እዚህ ግቢ አትደሪ፣ ርዕሰ መምህሩ የለምና እዛ የሱ ቤት ደሪ፣ ቁልፉን እኛ ጋር አድርጎ ነው የሚሄደው። እዛ ደሪ፣ ከፈለግሽ ፍራሽሽን ይዘሽ መጥተሽ እዛ አንጥፊና ተኝ፣ እዚህ ግን ብቻሽን አትደሪ አሉኝ። ሞች ይገኛሉ አልሄድም አልኩት። ቢለምኑኝ እምቢ አልኳቸው። ደረቅ አሉኝ። ተናደው ሄዱ። እኔ ያለሁባት ቤት እንዳልኩ መሬቱ ግርግዳው አፈር ነው። በመተኛበት ቦታ ምን አለ ቀዳዳ አለና ትልቅ ድንጋይ ከውጭ ተደርጎበታል ማለት ነው። 4 ሰዓት አካባቢ ሲሆን ጅብ መጣ። ጅብ ደግሞ ሰው ይበላል እዛ አካባቢ ሰምቻለሁ በቅርቡ ጊዜ ማለት ነው። ግንቦት ውስጥ ነው ይሄ ነገር የሆነውና ከዛ ማታ 4 ሰዓት ላይ ሆነ በቃ እየሳቀ የሆነ እየተባረሩ መጡ ጅቦቹ ገቡ ግቢ ውስጥ። አሁን በሩን የእውነት ነው የምልህ አይደለም ጅብ የሆነ ውሻ መጥቶ ቢገፋው በሩ ይከፈታል። 5-6 እንጨት ነው የምንቀረቀረው ግን ከምንም አታያይዘውም። በቃ ቦዲ ጎማ ነገር ነው ያለው። በአንድ በኩል ደግሞ ግድግዳውን በስተን ነው እንጨት ትልቅ ዱላ እንደዚህ መታረገው ግን ከስርም ራሱ እንደዚህ ቢገፋው የሚከፈት አይነት በር ነው። ጅቡ ደግነቱ በሩ ወደ ውስጥ ገባ ያለ ስለሆነ የበሩ ጉበኑ ወደ ውጭ ወጣ ያለ ነው እንደዚህና እዛና እዛ ጅቡ እየታከከ ነው ቤቱ። አሁን በቃ እኔም ዛሬ ተበልቼ ነው ማድረው። ጻፍኩኝ፣ ወረቀት አወጣሁና የሆነ ነገር ጻፍኩኝ። በቃ እንደዚህ ሆኜ ጅብ ነው ብዬ ግን መጨረሻ ምን አረኩኝ? ቁጭ ብዬ እንትን ጅቡ ቤቱን በታከክና እንትኑን ሲፈነቅል ይሰማኛል፣ ድንጋዩን ማለት ነው። በቃ ይገባል ብዬ ራሴና አንድ አግዳሚ ጠረጴ ወንበር አለ ቤት ውስጥ። የመጨረሻ አማራጭ ቀና አልኩኝ። ወደ ጣሪያው ቀና ስል ቢላ አነሳውኝና መዳበሪያ ኮርኒሱ ቀደድኩት። እሱን ስቀደው በኔ ቤትና ቀጣዩ ቤት መካከል ክፍተቱ ሰፊ ነው። ከዛ እዛ ክፍተቱ ላይ አግዳሚውን እንዲያርገ ክፍተቱ ላይ ወጣ። እንደዚህ በሆዴ ተንጠለጠልኩ ማለት ነው። ያለቀስኩት እንደዚህ ጋዜጣውን አርሶት ወደታች ወርዶ ጋዜጣውን ቀዶታል።
ላይቱ ሙሉ ሳለቅስ ነው ያደርኩት ማለት ነው። ጠዋት በቃ ፊት ያብጧል፣ በቃ መናገርም አልችልም። ሲመጡ ልጆቹ ላወራቸውም አልቻልኩም፣ እንቀጠቀጣለሁ። በጣም ከባድ ስሜት ነው። አሁን ራሱ አስበው እኔ እዛን ቀን ማደሬ በቃ አንተን ነው የሚመስለኝ ማለት ነው። እንደዛ እያለቀስኩኝ ብቻዬን ተነስቼ ሌራ ሄድኩኝ። ከዛ በኋላ ማለት ጅቡ ግን አልገባም አልቻለም። አዎ ማለት በሩን አይነካውም። ሲታከክ በበሩ ያ እንደዚህ እጅ ያስገባል ቀዳዳው። እኔ እሱ ጋር ነው ፍራሽ ነው መጥተፍ ነበር። የጅቡን ድምጽ ሰምቶ ምን ነገር የመጣም ይወጣልሽ። እንዴት ሆኖ ይምጡ እነሱ ራሱ ማለት ነው። እነሱም የከተማ ልጆች ናቸው። ሁሉም ገብቶ ዘግቶ እነሱ እንደውም አሸዋ ግርፍ ነው ቤቱ ራሱ ማለት ነው። እኛ በቃ እንጨቱ አፈሩ ሁሉ መርገፍ ጀምሯል ከላው ላይ። ግቢ ውስጥ መኖር አልፈለኩም፣ እዛኛው ግቢ ውስጥ መኖር ማለት ነው እንጂ እዛም ቤትም ነበረ። ከዛ በቃ ያን ሰዓት እስከ ስንት ቀን መረጋጋት አጥቶኝ ጭንቀት ውስጥ ገብቼ ብቻዬን ሁሉ ጮህ ነበረ በር ዘግቼ እና በጣም ይጨነቁ ነበረ ጓደኞቼ። ማለት በቃ የሆነ የመንፈስ ጭንቀት ውስጥ የገባው ምናምን ሁሉ ይመስላቸው። በጣም ከባድ ስትረስ ውስጥ ነበርኩኝ እና ያን ሰዓት ከባዱ ጊዜ ስልጤ እሱ ነበር የገጠመኝ። በቃ እዛ ማውራት ደግሞ መልሰው ማብሸቂያና ርዕስ ነው የምትደረገው። ዝም ከማልቀስ ከፊቴ ማበጥ ውጪ ራሱ ምን እንደሆንኩ ነው ሰይጣናም ነው የሚሉኝ። ማለት በጣም ነው የሚበሽቁብኝ። ግትር ያልኩ ነገር ነው። የሆነ ነገር እምቢ ካልኩ እምቢ ነው። ያ ነገር አብሽቋቸዋል ልጆቹ። ምንድነው ይሄና ለምንድነው ይሄና ከሰው የምትሸሸው አይነት ነው የሚሉኝ። ከዛ በቃ ከሚቀጥለው ቀን ሳደርሽ ሄድኩኝ እኔ ሌላ ልጅቷ ከሆሳዕና እስከምትመጣ ድረስ ሌራን የተቀመጥኩት። መጣች፣ ደወልኩላት ስልክ የቤት ስልክ አለ፣ ደወልኩኝ፣ መጣች። ሌራ ስትመጣ አብረን ሄድን ማለት ነው። ተመለሳችሁ? ከዛ ምን ሆነሽ ነው? ምንም ደብሮኝ ብቻዬን ነኝ ነው። ምክንያቱም በጣም ነው የሚስቁብኝ ማለት ነው። በጣም ነው የሚያበሽኩኝ። እንዲሆኝንም አላልኩም። ያችን የነቀልኳትን ኮርኒስ በሚስማሬ መትቼ ነው የሄድኩት ዘግቼ ማለት ነው። ስለዚህ ስልጤ ትዝታሽ በመልካም በጥሩ ይሄ ነበር ማለት ነው። እንደዛ ነበር ያለፈው። ደህና እንግዲህ በእንደዛ አይነት መልኩ እንግዲህ እቃሽን ይዘሽ ወደ ሐዋሳ ተመለሽ። እሺ ሐዋሳ እንዴት ተቀበለች? ሐዋሳ እንደመጣው እንግዲህ ወደ ትምህርትም ነው። ዊኬንድ ላይ የዲላ ዩኒቨርሲቲ ሐዋሳ ዩኒቨርሲቲ እንትን የሚል ነበር። ቀጥታ ወደ ትምህርትም ነበር። ሐዋሳም ነበር ቻሌንጅም ነበረው፣ ከባድም ጊዜ ነበረ። ብዙ መስራት፣ ብዙ መሮጥ። አየሩ ደግሞ ትንሽ ይከብድ ነበረ። ሞቃት ነበረ አየሩ፣ በጣም ይከብዱኝ ነበር አየሩም እና ሩጫ ይበዛበት ነበር ሐዋሳ ለኔ ማለት። እዛ ትምህርት ቤት ከጠዋት ገብቼ እስከ 7 ሰዓት አስተምሪ 7 ሰዓት ወጣለሁ። እስከ ቤት ይቅርብ ነበር። ብዙ ጊዜ ለትምህርት ቤት ቅርብ የሆነ ቦታ ነው የምገባውና 8 ሰዓት ተኩል ሲሆን ከቤት ወጣና ልጆች ላስጠና ሄዳለሁ። ከ8 ሰዓት እስከ 9 ተኩል አንድ ቤት አስጠናለሁ። ከ9 ተኩል ከ10 ሰዓት ደግሞ እስከ 11 ሰዓት ሌላ ቤት አስጠናለሁ። ከዛ ቤት ደግሞ ወጥቼ የማታ ትምህርት ላስተምር ሄዳለሁ። ከዛ 2 ሰዓት ተኩል እስከ 3 ሰዓት ቤት ይገባለሁ ማለት ነው። ማታም ተስተምሪ ነበር? ማታም ማስተምር ነበር። እዛው ትምህርት ቤት ነው? እንደዛ እያስተማርኩኝ ቅዳሜና እሑድ ደግሞ ዲላ የትምህርት ጀመርኩ፣ ዲግሪን ጀመርኩ ማለት ነው ወዲያው ነው። እዛ ዲላ በዚህ መንገድ ነው ያሳለፍኩት። ከዲላ እስከጨረስ ድረስ የኤዱኬሽናል ሊደርሺፕ እና ማኔጅመንት ነበር ዲላ በዊኬንድ ቅዳሜና እሑድ እየመጡ የተማር ነው ማለት ነውና በዛን ጊዜ የሚገርመኝ ነገር አካውንቲንግ ቤዛ የሚባል ኮሌጅ አለና እዛ ተመዝግቤ ከዛ ወጥቼ ነው እዚህኛው የገባሁት። ለምን ብትለኝ የግል ኮሌጅ የሚማር ሰነፍ ተማሪ ነው ይባል ነበር የዛን ጊዜ። ስለዚህ ግል ኮሌጁን መግባቱን አልፈልኩም። ቲቺንጉን እንዳልቀጥል ቲቺንግ አቆመ የዛን ጊዜ ዩኒቨርሲቲው ማለት ነው። ስለዚህ ቀጥታ የመጣው ይሄኛው ፊልድ አዲስ ነበረ፣ ገና የመጀመሪያው ዙር ነበርና እሱን ገባሁ። ከዛ እሱን እንደቀጠልኩኝ ጨረስኩኝ። 2002 ነው የጨረስኩት። 2003 ኮምፒውተር ምናምን ነበር የተማርኩት። ከዛ 2004 ደግሞ እዛው ሐዋሳ ዩኒቨርሲቲ ሁለተኛ ዲግሪ ተቀጠልኩ ማለት ነው ማስተርስ። ስለዚህ ማቋረጡን አሁን እንግዲህ ዲላ ስመረቅ አባቴንም አልጠራው ቤተሰቤንም አልጠራው ዩኒቨርሲቲም አልሄድኩም። አሁንም ውስጥ ያለው ምንድነው አባቴን ማቆም ፈልገው ቦታ ሌላ ነው ስለማስብ ማለት ነው።
እንደ ተማርሽ ማባትሽ ያውቃል ማርኮሞኒን ያውቃል። ግን መመረቄን እኔ ዩኒቨርሲቲም አልሄድኩም። የተማርነው እዛው የሆነ ቀን ምሳ ተጋባበዝን። 2 አስተማሪዎቻችንን ጠራን፣ አብረን ምሳ ጋበዝናቸውና የግራጁዌሽን ቀን ተማሪው ሲሄድ እኔ አልሄድኩኝም፣ መሄድም አልፈለኩም። እዛ ቀን አለበሽም እዛው ቦታ ላይ ይዞልን መጣ አስተማሪውና በቃ አብሮን ለነበር ነው ፎቶ ተነሳንበትና ጨርሻለሁ ተመርቄያለሁ ምናምን። አጋጣሚ እህቴ እዚህ ነበረች፣ ከዚህ መጣች። እዛ ስትመጣ የግራጁዌሽን ቀን ነው አንቺ እኮ ምናምን ብለው በቃ አብሮኝ ስገባ ቤት ጠበቁኝ እንጂ እንትን አላልኩኝም። እንደዚህ በጣም ደስ ብሎኝ ምናምን አልነበረም ያለፈው ቀን። እንደውም ሌላ ሰው የፈጠረልኝ ነው በቃ ደስ እንዲለኝ ያደረገው ሌላ ሰው የፈጠረልኝ ነገር ነው ደስ እንዲለኝ። በተለይ የ12ኛ ክፍልሽ ውጤት መበላሸት በቃ ሶስት ውስጥ ከዛም እዛ ጋም ደግሞ አንድ የጎዳኝም ንግግር ነበረ። በቃ የሆነ ሰው በጣም የሚሰብረኝን ንግግር ተናግሮኛል። በቃ ግፋቢል እኮ ለአንድ ገበሬ እንደርሻለን ያለኝ ሰው ነበርና ገባ ያ ነገር ሲደመር ያባቴ ጣል ነው ያረገው ያ ሰው። ግን እኔን ሰብሮኝ ነው ያለፈው ያ ነገር ማለት ነው። ቀጥታ እንግዲህ ዲላ ዩኒቨርሲቲ በቅዳሜና እሁድ ትምህርት ጀመርኩኝ ማለት ነውና የትምህርት አመራርና አስተዳደር እዛ ተመጤ ጨረስኩኝ። እዛ ሲጨርስ እንዳልኩ አባቴን ላቆመው የምፈልገው ቦታ ሌላ ስለነበረ አሁንም መመረቄን አያውቅም፣ መማሬን ያውቃል። ግን የምርቃቴ ቀን ለማንም ለቤተሰቤ አልተናገርኩም ማለት ነው። አብረን ከተማርን ልጆች ጋር እዛው አዋሳ 2 መምህራኖችን ጠራን፣ ገዋን ከዛ አስመጣንና ምሳ ተጋባበዝን፣ ፎቶ ተነሳን፣ ተለያየን። ከዛ በቀጣዩ አመት ቀጥታ እኔ 1 አመት የቤተሰብ ችግር ነበር የገጠመን። አክቹአሊ ወንድሜ ታሞ ነበርና በዛ ምክንያት እኔ የኢንትራንስ ኤግዛም ለመግቢያ አዋሳ ዩኒቨርሲቲ ማስተርስ ለመማር የፈተናው ሰዓት አመለጠኝ። እዚህ እዛ ማስተርሱ ጋር ሳንመጣ ግን እንደው አባቴን ማቆም ፈልገው ቦታ አላቆምኩም ማሽንና እንግዲህ ምንም እንኳን የመጀመሪያ ዲግሪሽ ነው ቀላል የምንለው አይደለም። አነሰብሽ ግን አባትሽ ለምን? ምክንያቱም እንዳልኩ ቤት ውስጥ በጣም ነው ተስፋ የሚያደርገው የነበረው እኔ እና እዛ ጋር ደግሞ ያኛው የወንድሙ ልጅ በማስተርስ ሲመረቅ ነው። ዛን ጊዜ ብርቅ ነው ማስተርስ በፊት ማለት ነው። እንዳሁኑም አልነበረም። በጣም ጥቂት ተማሪ ነበር የሚቀበሉት ማለት ነው የነበረው ጊዜ እና እሱም ለኔ በጣም የልፋት ጊዜ ነበር ያሳለፍኩት ማለት ምንም እረፍት የለኝም ነበር። ምንም እረፍት ማለት ነው ከሰኞ እስከ አርብ ማስተምረው እንደነገርኩ እስከ 7 ሰዓት አስተምራለሁ። ከዛው ለቤት አስጠናለሁ። ከዛ ማታ አስተምራለሁ። ከዛ በኋላ ገብቼ ነው ማጠናው። ቀዳሚና እሁድ ደግሞ ሙሉን ሰማር ነው ሙሉ ማለት ነው። እሁድ አንዳንድ ጊዜ ከ9 ሰዓት ወር ከ10 ሰዓት በኋላ ነው እረፍትም ሆነው። ታክሲ የለም ጋሪ ነው ያለው ይዛን ጊዜ 1999 እና 2000 ላይ 2001 2002 ምናምን አካባቢ በጣም ረጅሙ መንገድ በእግሬ ነው የሚሄደው። ዩኒቨርሲቲም ለመሄድ ለማስጠናትም እንደዛ በእግሬ ሄጄ ነው እንደገና ተመልሼ ማታ ለማስተማር የምመጣው ማለት ነው። በጣም ነበር የሚደክመው። በጣም ከባድ ጊዜ ነበር ያሳለፍኩት። እኔ ያንን ጊዜ ለራሴ ትልቁን በቃ አቅሜ ምንድነው ማለት ምን አይነት ነገሮችን በምን ውስጥ ማለፍ እችላለሁ የሚለውን ምን ያህል ብሰራ ምን ያህል ብደክም እንዴት ራሴ ማሸነፍ እችላለሁ ያልኩት። ለምን የቤት ኪራይ ከፍዬ የትምህርት ከፍዬ ነው መማረው። የራሴን ሁሉ ወጪ እንጂዬ ነው እዛ በቃ ዲፕሎማው ጋር ነው ያበቃው እንዲረዱኝ። ከዛ በኋላም አልፈለኩም። በራሴ ግን የት ድረስ መማር ካለብኝ መማር አለብኝ የሚለው ነገር ነበር ውስጥ ያለውና ለኔ ከባዱ ጊዜ ግን ደግሞ ጥሩ ራሴንም ያየውበት ነበር ለኔ ማለት ነው። በዛ ሁኔታ ነበር ያለፍኩት። ግን በቃ የነበረኝ አባቴ ላቆም የነበረው ቦታ ግን በዛ ጋር ነበር ማለት ዛው ጋር እሺ ቀጥይ እና በዛ ሁኔታ አዋሳ ቀጠልኩኝ። አዋሳ እንግዲህ በጋውን እያስተማርኩ ቆየው። በዛ ሁኔታ ውስጥ አሁን የዛን ጊዜ አዋሳ ዩኒቨርሲቲ በክሬዲት 600 ብር ነው የሚያስተምረው ማለት ነውና ያንን ብር የግድ መስራት ይጠበቅብኛል። ደሞዛችን ትንሽ ነው። ስለዚህ የተለያየ ቦታ አስጠናለሁ። በዛ ብሩን ሴቭ ያረኩኝ ተመዘገብኩኝ ማለት ነው። የሂውማን ሪሶርስ ማኔጅመንት እዛው አዋሳ ዩኒቨርሲቲ ተመዘገብኩ። እሱን ቀጠልኩኝ መማር ማለት ነው እና በዛ ሁኔታ ውስጥ እንደዛ ተምሬ ጨርሼ መጨረሻ ወረቀት በመሰራበት ሰዓት ግን አባቴን አጣሁት።
በጣም በቃ እዛ ጋር ትልቅ ስህተት የሰራው ይመስለኝ እዛ ጋር ነው። ለምን ቢያንስ እዛ ጋር ደስታዬን አብሮኝ ደስ ብሎት ባይ ደስ ይለኝ ነበር ማለት በጣም ደስ ብሎታል። እየተማርኩ መሆኔን ያውቃል፣ ልፋቴን ያውቃል፣ ብዙ ጣውራዶችን እያለፍኩ እንደሚሄድም ያውቃል። እንደውም በቃ እኔ ግን ያቺ ቃል ናት 8ኛ ክፍል ተናገረ ቃል ናት ውስጥ ያለችው። እሱ ማለቱንም ረስቶት ሊሆን ይችላል። ምክንያቱም ታናናሾቼ ቀጥታ ነው እንትን ያሉት በጣም በቃ በጣም ጥሩ ውጤት ያመጡ ነው የቀጠሉትና ያንንም ውጤት ማምጣቱንም በእነሱ አይቶትም ነበር። ግን እኔ በቃ ኦልሞስት ለትንሽ ቀን ያጣሁት ለትንሽ ቀን ማለት ነው። እዛ ጋር ግን ቆምኩኝ። እኔ ልበል ወረቀቱን መጨረስ ሁሉ አልፈለኩም። መጨረሻ እንትኑን ጨርሼ ለዲፌንስ እየተዘጋጀው ባለሁበት ሰዓት ነው ያጣሁት እሱንና ከባድ ነበር። ታሙ ነበር። ድንገት ነው ረጅም ሰዓትም አይደለም የታመሙ። በዛ ሁኔታ ውስጥ ነው ግን ያቃሉ መሰለኝ እነሱ ብቻ የሚጠሩበትን ቀንና ሳልጨርስ አላገባም የሚል አቋም ነበረኝ ያለው እኔ በቃ ሙሉ በሙሉ ትምህርቴን ጨርሼ ወደ ትዳር ገባለሁ የሚል እንትን ያለኝና ከዛ በፍጹም አለኝ ይሄንን ክረምት 2006 ይሄንን ክረምት በፍጹም እንዳታልፊው አለኝ ብሎኝ ያውቃል። እንደውም ማለት ነው በቃ ትምህርቴ ላይ ብቻ እንደሆነ ስለሚያቀንተ ጭራሽ አጀንዳም እንደውም እናቴ ስታነሳ እሱ ተያት ነው የሚላት። ሌላም ሰው ሲያወራ ተዋት በራሷ ጊዜ ነው እሷ በራሷ ጊዜ የምታስበውን ታረጋለች ይላልና በጣም ሲጫነኝ ሐምሌ ላይ አገባሁኝ። ከዛ እሱ ወዲያውኑ ነሐሴ ላይ አመመው። እዛ ሁኔታ ውስጥ ታሳስ ላይ አባቴ መጣሁት። እኔ የካቲት ምናምን አካባቢ ነበረ ዲፌንስ ማድረግ ነበር። በዚህ ሁኔታ ነበር